አያስፈልግም፣ ጥምቀት አያድንም በሚለው ይሞግታል ማለት ነው። እና አሁን እታች ያላችሁ በደንብ ስሙ ማለት ነው። አጠር አድርጌ እንትን እላለሁ ማለት ነው። ኤኒዌይስ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ሞቶ ከተነሳ በኋላ ማለት ነው ከሞቱ ጋር አንድ እንድንሆን ከእርሱ ጋር በህይወት እንድንኖር አሮጌው ሰዋችንን እንድናስወግድ የሰጠን ታላቅ ምስጢር ነው። ይህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ተናግረዋል ማለት ነው። ከጌታ ሞት ጋር አንድ የምንሆንበት ከትንሣኤው ጋር አንድ የምንሆንበት እንደሆነ ማለት ነው። ስለዚህ ጥምቀት በአጠቃላይ የክርስቶስን መከራውን የማዳን ስራውን በመንፈስ ቅዱስ የምናገኝበት ታላቅ የሆነ ምስጢር ነው ማለት ነው። እሺ ጥምቀት ማለት ነው። እና ስለዚህ ጥምቀት ደግሞ ጌታችን ምን ብሏል? ሐዋርያትን ሂዱ አስተምሩ ብሎ ሲልካቸው እንግዲህ ስለ ጥምቀት ምን አላቸው? በቃ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጉ? ደቀ መዛሙርቴ አድርጓቸው ብሏል። ስለዚህ የጌታ ደቀ መዛሙርት የምንሆነው በምንድን ነው ማለት ነው? በአጭሩ በጥምቀት ነው። ደቀ መዛሙርት ምን ማለት ነው? የጌታ ማለት ነው። ስለዚህ አንድ ሰው የክርስቶስ የሚሆነው የጌታ የሚሆነው በምንድን ነው? በጥምቀት ነው። ኦኬ። ከዛን ቀጠል አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ታላቅ የሆነ ትምህርትን አስተምሯል። የኛ መምህር ሊቀ ካህናታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀት ምን አለ? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም አለ። አሁን እንደዚህ አይነት ሰዎች ጥምቀትን የሚክዱ ጭራሽ ከቤተክርስቲያን ውጭ የሆኑ ከውሃና ከመንፈስ የሚለውን ትምህርት በመካዳቸው ብቻ ራሱ ከእግዚአብሔር መንግስት ውጭ ናቸው። በቃ ግልጽ ነው። የክርስቶስን ትምህርት የክርስቶስ ተቃዋሚ የሆነ ብቻ ነው የሚቃወመው። ጌታችን ቃል በቃል ብሏል። አዎ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንዲሁም ማርቆስ 16:16 ሰው ለመዳን ማመን መጠመቅ እንዳለበት ተናግረዋል ማለት ነው። ሐዋርያትን ሲልክ ማለት ነው። በአጭሩ ጥምቀት ያድናል ስንል አሁን በኋላ ለመነሳቱ ስለማይቀር ምን እያልን ነው? እምነት አያስፈልግም እያልን አይደለም። እምነት ያስፈልጋል አይደለ እናንተ ሰዎች? አዎ። ግን ጥምቀት የሰው ስራ ስላልሆነ እና የማን ስራ ነው? የእግዚአብሔር የራሱ ስራ ስለሆነ በጎ ህሊና የምናገኝበት ስለሆነ በህሊናን ማንጻት የማይቻላቸው እነዛ መስዋዕቶች ነበሩ አይደል የሚቀርቡት በብሉይ ኪዳን። ዕብራውያን ልክ እንደሚናገረው መስዋዕቱ ነፍስን ለመቀደስ አይሆን ሊቀድስ ዘላለማዊ ሊያደርግ አይችልም አይደለ? አሁን ግን ህሊናን የሚያነጻ ያንን ታላቅ የሆነ ስጦታ የምናገኘው በጥምቀት ነው ይለናል መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 3:21 ላይ ማለት ነው። የበጎ ህሊና ልመና ነው እንጂ ይህም ደግሞ የሆነው በክርስቶስ ትንሣኤ ነው። ስለዚህ በጥምቀት የምናገኘውን ህይወት ሐዋርያው ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ሐዋርያት በመላው እንዲሁም ደግሞ ጌታችን መምህራችን ኢየሱስ ክርስቶስም ስለ ጥምቀት ለልደት አስፈላጊነት ተናግረዋል፣ አስተምረዋል ማለት ነው። ስለዚህ በዋናነት ጥምቀት ያድናል ስንል ሰው ልጅ ከኃጢአቱ የሚታጠበው አምኖ ምን ሲል ነው? ሲጠመቅ ነው ማለት ነው። ስለዚህ በዮሐንስ የሆነ ጥምቀት ነው አይደለም። በኢየሱስ ክርስቶስ ስም የሆነውን ጥምቀት ሲጠመቅ ምን ይላል? ዳግም ይወለዳል። ለዛ ነው ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳንን እንጂ ተብሎ የተጻፈው ማለት ነው። በነገራችን ላይ የቀደመችው ቤተክርስቲያንን ስታዩ እነዚህ ሰዎች ህብረቶች እስኪመጡ እስከ ዛሬ 100 ዓመት ድረስ ነው የመጡት። እስከ 100 ዓመት ድረስ ያለውን የቤተክርስቲያንን ታሪክ ስትመለከቱ አንድም ጊዜ ጥምቀት አያድንም ብሎ የተነሳ የለም። በቤተክርስቲያን ውስጥ ቤተክርስቲያን በወጥነት ይዘው የመጣችው እምነት አባቶች በምልአት ያስተማሩት ጥምቀት ለድህነት ያስፈልጋል። እንደውም የኒቅያውና የቆስጠንጢኔው ጉባኤ ራሱ ኃጢአት በሚሰረይባት በአንድ ጥምቀት እናምናለን ብላ አንዲቷ ቤተክርስቲያን እምነቷን የገለጠችበትን ሁኔታ እናያለን። ስለዚህ ግን ከሆነ ጊዜ በኋላ የመጣ ህብረት ግን የክርስቶስን ትምህርት ሲቃወም ደግሞ እንመለከታለን ማለት ነው። ቴንክ ዩ። ዳጊ እንትን አቬለብል ቀጥል። 5 ደቂቃ አስጀምራለሁ። ኦኬ ቴንክ ዩ። እሺ እንግዲህ የእግዚአብሔር ቃል እንደሚናገረው እውነት ነው። ማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። እኛ ወንጌል አማኞች ይህንን እንቀበላለን። ሰዎች ማመን ብቻ አይበቃቸውም፣ መጠመቅም አለባቸው የጌታ ትእዛዝ ስለሆነ።
አይ አምኛለሁ እኮ በቃ በማመን እኮ ዳንኩ እኮ በቃ ባልጠመቅስ ብሎ ነገር የለም። የጌታን ትእዛዝ እየቆራረጡ እየከፋፈሉ አይደለም የሚተገበረው። ይሄ የሐዋርያትም ትምህርት ነው፣ ለሐዋርያት የተሰጠ አሳይመንት ነው፣ የራሱ የኢየሱስም ትእዛዝ ስለሆነ ማለት ነው። ስለዚህ እንትን ባርቂ እንትን ብትሆ ብሎ ነገር የለም። ጴንጤ ከሆናችሁ ኦርቶዶክስ ስትሆን ግን መምረጥ ትችላለህ። ሁሉንም ባላረግም ማለት ትችላለህ ከፈለግ። ምንም አለመጠመቅም፣ አለማመንም፣ መልካም ስራ አለመስራት ኦን ትችላለህ። ምክንያቱም ከሲኦል በኋላ ተስፋ ስላለ ንስሐ ስላለ ማለት ነው። ጭንቀት የለብህም። ጴንጤ ስትሆን ብቻ ነው የምትጨነቀው ትእዛዛቶቹን ለማክበር ለማድረግ የተጻፈውን ለማድረግ የምትታትረው ጴንጤ ስትሆን ነው። አንዱንም ነገር ይሄን ባላረገው ብሎ ምርጫ የለም እኛ ጋር ታደርገዋለህ። ኦርቶዶክስ ስትሆን ግን ምርጫ አለ። ባላረገው ምን ይመጣል ትላለህ፣ ታስበዋለህ። ወርስት ሲኦል ነው የምገባው፣ ገሃነመ እሳት ነው የምገባው። ኢትስ ኦኬ። ከዛ በኋላ ንስሐ አለ። ያው ቅድም ሲወያዩበት ሰምታችኋል። እኛ ጋር ግን እንደዚህ አይነት የሐሰት ተስፋ አንሰብክም። ስለዚህ ያመነ የተጠመቀም ይድናል። አዎ ይሄ ጌታ ትእዛዝ ነው። እኔ አሁን ለምሳሌ ተጠምቄያለሁ እድናለሁ ማለት ነው። አዎ ልክ ነው። ያዳነኝ ግን ጥምቀቱ ነው አይደለም። ያዳነኝ ጥምቀቱ፣ ያዳነኝ እምነቱ ነው። የተጠመቀ አይድንም እያል እኛ አስተምረን አናውቅም። ይኸው ጌርሳም ተጠምቋል። ለምሳሌ ወንድሜ ፕሮፌትም ተጠምቋል። የተጠመቀ አይድንም ብለን እኛ አናውቅም አላለም። ያዳናቸው ግን ጥምቀቱ አይደለም ነው የምንለው። እንደዛማ ከሆነ ዳጊም አልዳነም ማለት ነው። ኦኬ። ስለዚህ አዎ የጌታ ትእዛዝ ልክ ነው፣ ሳይሸራረፍ መደረግ አለበት። ሆኖም ግን የሚጠመቀው አካል ልክ በሐዋርያት 2 ላይ እንደምትመለከቱት ቃሉን የተቀበሉ ማለት ነው። እንደዚህ ብሎ ይናገር፣ ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍሳት ተጨመሩ ይላል። ቃሉን ያልተቀበሉ ግን መጠመቅ የለባቸውም ብለን እናስተምራለን። ያመኑ ቃሉን የተቀበሉ ናቸው መጠመቅ ያለባቸው። ቃሉን ያልተቀበሉ አታጥምቁ፣ ከሐዋርያቶች ተማሩ። ሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ቃሉን የተቀበሉ ተጠመቁ ነው የሚለው። ያልተቀበሉ መጠመቅ አይችሉም። ስለዚህ ጥምቀት ስትል መቼም አዋቂን ብቻ እያወራኝ አይደለም፣ ሕፃናትንም ጥምቀት እያወራኝ ነው። ስለዚህ እንትን እኮ የሚያደርጉ እነከል ያሉ እንትን የሚያደርጉ እናንተ ጋሉ እንትን የሚያደርጉ እኛ ጋሉ ካራ ጋሉ ቅባት ጋሉ መካነ ኢየሱስ ጋሉ ሙሉ ወንጌል ጋሉ ሁኬርስ መጽሐፍ ቅዱስ ምን ይላል ነው። ሙሉ ወንጌል ምን ትላለች አይደለም። ወንጌል ማለት ካራ ምን ትላለች፣ ጸጋ ምን ይላል፣ ተዋህዶ ምን ትላለች አይደለም። መጽሐፍ ቅዱስ ምን ይላል ነው። ለዚህ ነው መጽሐፍ ቅዱስ የበላይ ነው የምንለው። ለዚህ ነው ከሙሉ ወንጌል ይበልጣል መጽሐፍ ቅዱስ፣ ከመካነ ኢየሱስ ይበልጣል፣ ከጊዮርጊስ ቤተክርስቲያን ይበልጣል፣ ከቅባት ይበልጣል፣ ከጸጋ ይበልጣል፣ ከተዋህዶ ይበልጣል መጽሐፍ ቅዱስ ማለት ነው። ስለዚህ መጀመሪያ በቃሉ ላይ ስንግባባ እነማን ምን ብለው ይተረጉሙታል የሚለው ላይ ሌላ ጊዜ ደግሞ ዲቤት ማድረግ እንችላለን ማለት ነው። ግን ቃሉን ያልተቀበሉ ሰዎች አታጥምቁ፣ ሕፃናትም ይሁኑ አዋቂም ይሁኑ ማለት ነው። በፍጹም ልብ ብታመን ተፈቅደዋል ያለው ማን ነው? ፊልጶስ ነው። ለማን? ለኢትዮጵያዊ ጃንደረባ። በፍጹም ልቡ ላላመነ ግን አልተፈቀደም ማለት ነው። ያላመነ አታጥምቁ ነው የምንላችሁ። ደቀ መዛሙርት፣ ተማሪ፣ ተከታይ መሆን የሚችለው ልክ ማቴዎስ 28 ላይ እንዳዘዛቸው ተከታይ መሆን የሚችለው ያመነ ነው። መከተል አይችልም። ሕፃን ልጅ ያላመነ ሰው መከተል አይችልም። ትልቅም ቢሆን ስለ ሕፃን ብቻ እያወራሁ እንዳይመስል፣ ትልቅም ቢሆን ያላመነ ሰው መጠመቅ አይችልም። ኢቭን ተጠምቆ እንኳ ቢሆን አልዳንም። ለምንድን? ሰውየው መጀመሪያም ስላላመነ። ስለዚህ ጥምቀት ያድናል አያድንም ከማውራታችን በፊት ምን ይሰራልሃል ጥምቀት? እንኳ አንተ እኮ አላመንክም እኮ ሲጀምር። ሀ ተብሎ ህይወትህ እዚህ ምድር ላይ እግርህ ከረገጠ ሰዓት ጀምሮ ወይም ወደዚህ ምድር ከመጣህ ጀምሮ እኮ አላመንክም። ጥምቀት ቢያድን እንኳ አይጠቅምህም እኮ አንተ። ያድናል አያድንም ቶ ምን ይጠቅምሃል? ካላመንክ አያድንህም። መቼም የክርስቶስን ትምህርት ሸርፈህ መንፍቀህ አታስተምርም። ስለዚህ እምነትን ለምንድን ነው ኦሚት የምታረጉት? ስለዚህ አንደኛ ነገር ያልተቀበለ ቃሉን ያልተሰበከ በእምነት በኩል ወደ ጥምቀት ያልመጣ ሰው አዎ አይድንም። ስለዚህ በራሱ ውሃው አያድንም ማለት ነው። ለዚህ ነው የኖህንም በኋላ ሄድበታል እንደሚሄድበት አውቃለሁ። የአንደኛ ጴጥሮስን ብናወራ በምንም መንገድ መርከብ ውስጥ ያልገባ ያላመነ ሰው አይድንም። ስለዚህ እምነትን ባይፓስ የሚያደርግ እምነትን የሚሻገር እምነትን ወደ ጎን አድርጎ ጥምቀትን ሊያጎላ የሚችል ወንጌል የለም። ሁል ጊዜ እምነት ከተቀጠፈበት እንቃወማለን እኛ ወንጌል አማኞች። ምክንያቱም ፕሮሲጀሩ እሱ ነው። ኢትስ ኦኬ አንዳንዴ የሚባል አይገለባበጥም። ያልተፈቀደለት ሰው አይሰጥም ጥምቀት። ይሄን ይመስላል። ደቂቃ ይጨርሻል መሰለኝ። 20 ምናምን ሰከንድ አለኝ። ኤኒዌይስ እዚህ ሌላው ቃ ወደሚቀጥለው ደግሞ እንሂድ። እሺ ናቲ መቻል አይደለ? ጥያቄ ያ ውይይቱን መቼ ነው የምንጀምረው ልል ነበረ። ኤኒዌይስ ወደ ጥያቄ ሊሄድ። ከዛ በፊት ግን እንደው እሱ የተናገረው ላይ ለመናገር 3 ደቂቃ ተሰጥቶ ከዛ ኧረ ተረጋጋ። በስመ አብ ቸኩላለህ።
አንተ እኮ ነህ ማለት ነው። ናትዬ ተለይ ከመጀመሪያችን አለ ምን እናንተ ስንወይ ቀጥል ለምን የመጨረሻም አይሆንም። አሁን ሚዩት አድርገው ወንድሜ። አይ ሚዩት አድርገው አታርጓት። እየተወያየን እየተመካከርን ስንት ደቂቃ ይሰጥ እየተባባልን ነውና እኔ ሚዩት አድርጌ አንተ ደቂቃ መራጭ አትሆን። ለምሳሌ በ3 ደቂቃው ባልስማማ 5 ልል ይችላል። አንድ ልል ይችላል። አዎ እንደሱ ብላችሁ ጠይቃችሁ ማየትን ከፍቼ ማውራት ሚዩት አድርግ ዳጊውን ሚዩት አድርገህ ስትጠየቅ ያኔ ትመልሳለህ። አሁን እኔ አንተንም እጠይቅሃለሁ ማለት ነው። ስትጠየቅ ማውራ ከሆነ አንተንም እኔ እጠይቅሃለሁ ማለት ነው። ሆሊ ፕሮቮክ እንዳይደራረጉ መመሪያ ይሰጥ። ጥያቄና መልስ ብቻ ውይይት ያደርግና አሁን ምንድነው ከበደው ይተው ፕሮቮክ በማድረግ ኦዲየንስ ማን ሚዩት የሚያነሳሰው ይወርዳል። ይሄ መጨረሻው to stop provoking ምንም ፕሮቮክ አላደረገም። አሁን 3 ደቂቃ ይጀመራል። አንድም ሰው ሚዩት የሚያነሳ ከኦዲየንስ ገስትም ላይ ካለ ይወርዳል ከይቅርታ ጋር። አሁን ሁለቱ ብቻ ናቸው ማውራትም ኢቭን አርጊው ማድረግ ከፈለጉም ሁለቱ ብቻ ናቸው። ናቲዮ 3 ደቂቃ ጀምሯል። እሺ ታላላቅ አባቶቻችን ምን ይላሉ? ቴዎሎጂ ለሁሉም አይደለም ይላሉ። ለዛ ነው ብዙ ጊዜ ፕሮቴስታንቶች እንደው ዘማሪ ነን የሚሉት ወደ ቅበተ እምነቱ መጥተው ለመናገር ሲሞክሩ ገና ሀ ብለው ሲጀምሩ ሀሜት የሚሆንባቸው ማለት ነው። እንደ ፊደሉ ሀ ማለት ነው። እንደው ከ5 ደቂቃው ከተናገረው እንደው ሊፈርስ የሚችል አይደለም። እንደው እኔ እንጃ ሀሳብ ሊሰጥበት የሚችል ራሱ ያለ አልመሰለኝም። ስለዚህ እንደው የተወሰነ ነገር ለመናገር ያህል ሲጀምርና ሲጨርስ ያላትን ብቻ ልናገር። መሀሉ እንዳለ ሀሜት ስለሆነ ማለት ነው። የመጀመሪያ ምን አድርገ እንደው እኛ ጴንጤዎች እንደው ካመንን በኋላ እንደው ብንተወስ አንጠመቅም እንዴ? አይ ርዕሱ እንደዛ አይደለም። አንጠመቅም ብትል ትድናለህ አትድንም አይደል ይመስለኛል። ጥያቄውን ጭራሽ እንደው እዚህ ጉዳይ ላይም እንደው ዞር ብላ ያየህም አልመሰለኝም። እና ከይቅርታ ጋር ማለት ነው ይሄ እንደ መዘመር ምናምን ቀላል ላይሆን ይችላል በእርግጥ። ሁለተኛው ምን ብለዋል መጨረሻ አካባቢ ላይ እንደው ምን ይሰራልሃል ጥምቀትን ቶ እና መቼ አመንክ? ውይይት ላይ እንደዚህ የሚል ሰው ሲያጋጥማችሁ ከመሳቅ ውጭ ምንም አማራጭ አይኖራችሁም ማለት ነው። የተነሳችሁበትን ውይይት እንደውም እሱን ቶ እና በቃ ይሄ ትልቁ በቃ እዚሁ ውይይቱን እንደዘጋን አድርጌ ነው የምቆጥረው ማለት ነው። ይሄ ምንን ያሳያል ካላችሁ ግን በቃ ይሄንን ልንገራችሁ። ምንም ዶክትሪን እንደሌለው ነው። ቤተክርስቲያን እንደሌለው ነው። ዶክትሪን ያለው ሰው ቤተክርስቲያን አለው። ለምን? ዶክትሪኑን የምትሰጠው አስተምህሮን፣ ጥምቀት ላይ ያለውን አስተምህሮ የምትሰጠው ቤተክርስቲያን ስለሆነች ማለት ነው። ስለዚህ የሚወራ ዶክትሪን የለውም ይሄ ወንድማችን። የሚወራው ምንድነው? ባይዘው አሁን ያወራኸውን ወሬ ግዴታ ኮሆስት ወይ ደግሞ ገስት ገብታ አይደለም ዝም ብለህ ስክሮል እያረክ ራሱ የምታገኘው እንደው የወረደ ወሬ ነው። ግዴታ እንደው ገስት ራሱ መግባት አይጠበቅብህም እንደዚህ አይነት ወሬ ለመስማትም እንትን ለማለትም ማለት ነው። ስለ ጥምቀት ምንም ትምህርት የላችሁ። ክርስቶስን መጥቀስ ራሱ አትችሉም። የለም አልጠቀስክ በቃ ምንም ማለት ነው። ስለዚህ ማብራሪያ ልክ ለሌላ ጊዜ ግን መመክርህ ግን ወንድማችን ቢያንስ እንደው ቱቶና ዘምር ዝም ብለህ ወይም እንደው ሀሜቱን ትተህ እንደው በመወያያ እንዲምትናገረው ራሱ ቢጠፋ እንደው ብትዘምር ይቀላል። እንደው በጣም እንትን ከይቅርታ ጋር ማለት ነው። እና የሚፈርስ ነገር ስለሌለ ጥያቄና መልስ ላይ ደግሞ በደንብ እንገልጠዋለን ማለት ነው። ቴንክ ዩ። ሆስቱ ሚዩት ተደርግ ያለው ለምንድን ነው ሚዩት የተደረጉት? አንድ ኮመንት ላይ ነው ኮመንት ላይ እሺ፣ አስተካክልልሃለሁ። 3 አንድ ደቂቃውን ሳትከፍትልኝ በፊት አንድ ጊዜ ሚዩቱን ክፈትልኝ ይቅርታ ከቻልክ። እሺ ሊሆንና ሜቢ ሞዴሬተሮች እንትን ጽፈህ ሜቢ ሊሆን ይችላል። እሺ አሁን አንስችልሃለሁ። ቀጥታ 3 ደቂቃው ጀምሯል። የት ጋር ነው ያለው? አልተጀመረ። ኦኬ አሁን ጀመረሽ። ቴንክ ዩ። እውነቱን ነው ዘመድኩን ማለት ነው። ዲያቆናት እኮ ምንም አልተማሩም እኮ ዝም ብሎ ያቺ ዜማዋ ምናምን ነው እንጂ እኮ ምንም አልተማሩም ያለው ያው በናታኒ ማየ ነው ማለት ነው። ባለፈውም ሲጠየቁ ኢንተርቪው ሲያደርጋቸው ያ ልጅ መንገድ ላይ ታቸው የለኛ እኮ ዜማው ምናምን ነው እንጂ የምናውቀው ውስጥ ዲቴሉን እንኳን እናውቀውም ብሏል ራሱ የተጠየቀው ሰው። እሺ ወደ ገደለው እንሂድ። እንግዲህ እንደምትሰሙት አላመንክም ስላልኩት ነው የተቆጣው። አላመነም። ምንም ስለ ጥምቀት ብናወራ ከናቴንም ጋር ምንም አይጠቅመውም፣ አይረባውም። ምክንያቱም አላመነም። ቤተክርስቲያኒቷ ደግሞ በራሷ መጽሐፍ ላይ ያስቀመጠችው 3 ጊዜ ባተመችው ይሄ ምዕመናኖችን አይደለም ካህናቶች ራሱ ለካህናትና ለምዕመናኖች በጣም ጠቃሚ ነው ብላ ያዘጋጀችው መጽሐፍ ላይ መረጃ በምናሳይ ጊዜ ከፍቻ ያሳያለሁ። ገጽ 93 የቤተክርስቲያናቸው የጸሎት መጽሐፍ ላይ ምን አለች? የጽድቅ መንገድ ላይ ለአንድ ጊዜ እንኳ አንድ መስመር ጥምቀትን አልጠራችሁም።
የጽድቅ መንገድ ብላ ካስቀምጥ ሰው እንዴት ይጸድቃል ብላ ስታስቀምጥ ምን ብለን ያስቀመጠችው? ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ፣ ሃይማኖት ማለት ሃይመነ እምነት ማመን መታመን ማለት ነው። በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶቹ ላይ ያስተምረናል ብላ የጽድቅ መንገዶች ላይ ካስቀመጠች ውስጥ ጥምቀት የለበትም። አንተዬ ጥምቀት የሚያድን ከሆነ ረስታው ነው ተሳስታ ነው። ምናልባት 3 ጊዜ መጽሐፍ ስላተመችው በአራተኛው እትም ጥምቀትን ታስገባ ይሆን እንግዲህ የምናየው ይሆናል። ለጊዜው ግን ቤተክርስቲያኒቷ የጽድቅ መንገድ ብላ ያስቀመጠችው እምነትን ብቻ ነው። አይ ካለ መረጃውን ከፍቼ ማሳየት ይችላል። ስለዚህ መጸደቅ የሚችለው እንደ ቤተክርስቲያኒቷ ብቻ ሳይሆን ለነገሩ እሷ አለች ብለን እኛ እያስተጋባን አይደለም። መረጃው ግን የእሱ መረጃ ስለሆነ ነው፣ ለራሱ ነው የምነግረው። አዎ የእሱ መረጃ ግን ሮሜ 3:22 ላይ አለ። አዎ ምን ይላል? ለሚያምኑ ሁሉ የሆነ ለተጠመቁ ሊሆን አይደለም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አንተ ቤተክርስቲያኒቷ እዚህ ጋር ልክ ነች ማለት ነው። ስትሳሳት ተሳስተናል እንላለን። ጽድቅ ላይ እምነት ካለች አዎ እንስማማለን። ልክ ነው። ሮሜ 3:22 ላይ እንዳለው የተናገረችውን ፓርት ትክክል እንላለን። ስትሳሳት ደግሞ ተሳስታለች እንላለን። ስለዚህ እንድገምላት እስኪ። ምንድነው ሮሜ 3:22 ምን ይላል? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቅ ነው የምትፈልገው፣ እሱ ጽድቅ የሚገኘው። ጽድቅ ማለት ድነት ነው አይደል እንዴ? በእግዚአብሔር ፊት ትክክል መሆን ማለት ነው። ጽድቅ ከሆነ የምትፈልገው በማመን ነው የሚገኘው። ለሚያምኑ ሁሉ የሆነ ነው፣ ለተጠመቁ ሁሉ የሆነ አይደለም። ምክንያቱም ሰው ለመጠመቅ መጀመሪያ እኮ ሲያምንበት እኮ ነው ጥምቀቱን። ባላመነው ጥምቀት የሚጠመቅ የለም። አሳምነው መጀመሪያ ገባ። ምንም ስራም በለው ቢዝነስም በለው ጓደኝነትም በለው ሰው ባመነበት ነገር ነው ኢንቨስት የሚያደርገው። አዎ ስለዚህ እኛ ስላመንነው ትእዛዛቱን እናደርጋለን። አምነነው ትእዛዙን እምቢ አንልም። ለዚህ ነው ቅድም እንላለን። ለምን? የኢየሱስ ትምህርት ስለሆነ። ያድናል ብለን ነው አይደለም። ኦልሬዲ ድነናል። ሁለቴ ድነት የለም። በማመን በኩል ይኸው እንደዚህ እሺ አሁን ሁለታችሁም መልሱልኝ። አሁን ያረካውን ትክክል ለእኔንም እሱንም ማስመረጠ ትክክል ነው። እኔ 10 ደቂቃ ይመቸኛል። 15 እንደፈለግ ናቲስ 10 ደቂቃ ከተባለ እንዲሁም እሱ ሲከፍት በማስረጃ በሚታይበት ሰዓት እስኪከፈት ያለው የደቂቃ ብክነት እንዳይራራ አይደለም፣ እስኪከፈት። እንዴት እስኪከፈት? ሲብራራ እችላለሁ ማለት ነው። እሺ ቀጥል። እሺ አሁን ደቂቃውን እዛ ያመኑ ከሺህ በላይ የሚቆጠሩ ክርስቲያኖች የኃጢአት ስርየት ያገኙት መቼ ነው? ሲያምኑ ነው ወይስ ካመኑ ከተጠመቁ በኋላ ነው? ኦኬ በስሙ ሲጠመቁ። አይ እኔ የምፈልገው ቅድም ያነሳሁትን ክፍል ለማወራው ያመኑት 40 ላይ ነው፣ 41 ላይ ነው። ከዛ በፊት አላመኑም። እሺ እንቀጥል። ያመኑት መቼ ነው ንገረኝ መጀመሪያ። ቃሉን በተቀበሉ ሰዓት። ምን ጋር ነው የተቀበሉት? ቁጥር ስንት ላይ? ቁጥር ስንት ላይ? ጣስ ጥሩ ነው። 37 ይመስለኛል ወይ 36 ወይም 37
ከመጠመቃቸው በፊት ማለት ነው። አዎ ስለዚህ የኃጢአት ስርየት አግኝተዋል። ልክ እንዳመኑ ባመኑ ቅስፈት እምነት ብቻ ስለምትሉ ባመኑ ቅስፈት ድህነትን ወይም ደግሞ የኃጢአት ስርየትን አግኝተዋል። ኦኬ ማንበብ አለብኝ ክፍሉን ኤግዛክትሊ። እንደዚህ ብሎ የሚገልጽ የለም። የት ጋር እንደዚህ ሆነ የሚል ነገር የለም። ከየት አምጥተው ነው ሰው ባመነ ቅስፈት ታዲያ ከጥምቀቱ በፊት ነው የኃጢአት ስርየት የሚያገኘው ያልከው ቅድም? እንዴት ከጥምቀት በፊት የኃጢአት ስርየት በማመኑ ሰው ያገኛል ያልከው ከየት አምጥተው ነው? አዎ እሺ፣ ቁጥር 38 እንደዚህ ይላል፣ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አልኩ። በስሙ ሲጠመቁ ነው አልኩ አይደል እንዴ? በኢየሱስ ክርስቶስ ስም ሲጠመቁ ይህንን ለማድረግ አምነው ነው የሚያደርጉት አይደል እንዴ? አይ እኔ አላመኑም አላልኩም። እኔ ያኔ አሁን የጠየቅኩት ጥያቄ ሲያምኑ ነው ወይስ ሲጠመቁ የኃጢአት ስርየት ያገኙት? ሲያምኑ። ጥቅስ ቁጥሩን ንገረኝ እና አንብልኝ። ሲያምኑ የኃጢአት ስርየት እንዳገኙ እዚህ ላይ እንደዛ ቃል በቃል የጻፈ ነገር የለም። ሲጠመቁ ግን የኃጢአት ስርየት እንዳገኙ ግን ተጽፏል የሚል ነገር የለም። እሱም የለም። እሺ የኃጢአት ስርየት እንዳገኙስ ተጽፏል? እንደዛ የሚል ነገር የለም። ግን ኦፍ ኮርስ አት ዘ ኤንድ ኦፍ ዘ ዴይ ቃሉን የተቀበሉ ተጠመቁ ስለሚል ቆይ ጥሩ። ሐዋርያው ቅዱስ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አላቸው? እመኑ፣ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ስለዚህ ኃጢአት እንዲሰረይ ነው በኢየሱስ ክርስቶስ የምትጠመቀው ማለት ነው። አዎ የኢየሱስ ነው የምትጠመቀው አይደለም። እሺ ወደ ሁለተኛው ጥያቄ ሄዳለሁ። ሐዋርያው ቅዱስ ጳውሎስ ባይዘው ቅድም መልሳለሁ። አሁንም ለማንኛውም ስለተጠመቁ ኃጢአታቸው አልተሰረየም። እሺ መቼ ነው የተሰራው? ኦኬ ቶ ወደ ሁለተኛው ሰዓት ደቂቃ እየሄደ ነው። ታች ያለ ሴት ታዘብ። ሐዋርያው ቅዱስ ጳውሎስ የኃጢአት ስርየት ያገኘው ሲያምን ነው ወይስ ሲጠመቅ ነው? እሱም አልተጻፈም። ትናንትና ዲቤት ሲደረግብን ነበር። ስለዚህ ታላቁ ሐዋርያ መቼ የኃጢአት ስርየት እንዳገኘ አታውቅም አንተ? አዎ ቃሉ በምልአት እግዚአብሔር ቃል የሚያስተምረን ስታምን ንስሐ ትገባለህ። ንስሐ ስትገባ በዛ ሰዓት ኃጢአትህ በኢየሱስ ክርስቶስ ስም ኃጢአትህ በክርስቶስ ደም በክርስቶስ ስም ኃጢአት ይሰረይልሃል። ከዛ በኋላ ተጠመቅ እንጂ ተጠምቀህ አይደለም ይሰረይ ባይዘው። ቆይ አንዴ ጥምቀት ኃጢአት ቢሰረይ ነው አንተ ኃጢአት በሰራ ሰዓት ሁሉ ትጠመቅ ነበር። ዛሬ ድረስ ኃጢአት መስራት ስላላቆምክ ማለት ነው። ቆይ አንዴ ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው ጌታችን በተገለጠ ጊዜ አምኗል አላመነም? አላመነም። ሳያምን ነው ጌታ ሆይ ያሉት ብዙ አሉ እኮ መጽሐፍ ቅዱስ ላይ እኮ ሳያምኑ ጌታ ሆይ ያሉት አሉ። እስቲ ጥቅስ ቶፕ ኦፍ ማይ ማይንድ የለኝም አሁን ለጊዜው። ከሌለ ብዙ ጌታ ሆይ ብለው የሚጠሩት ከሌለ ዝም ነው የሚባለው ሳያምኑት። ስለዚህ ኢየሱስን ጌታ ማለት ይችላል መንፈስ ቅዱስ ሰው ሳይቀበል ማለት ነው ብለውታል። ለምሳሌ ልታጠፋን መጣህን ብለውታል። እነሱ አምነው ነው እነዚያ ልታጠፋን መጣህን ያሉት አምነውት ነው ወይ ሰው ጌታ ሆይ ልታጠፋን መጣህን ሲሉት አምነውት ነው? ኦኬ አጋንንትም ያምናል። መጽሐፍ ቅዱስ ያለው ይኸው አጋንንትም ያምናል። አንዴ ጌታዬን አዳኜ ነው ብሎ ያምናል ሰይጣን። እምነት ብዙ አይነት አለ። አንተ የጠየቀኝ አይነት እምነት ሰይጣን አያምንም። በቃ ሰይጣን አዳኜ ነህ ለእኔ ሞተህልኛል ተሰቅለህልኛል ብሎ ያምናል ሰይጣን። ወደ ሶስተኛ ጥያቄ ሄዳለሁ። ከክርስቶስ ሞት ጋር ሳትተባበር መዳን ይቻላል? ስላመንክ እኮ ተባበርክ ማለት እኮ ነው። ጥቅስ በእምነት ነው የምትተባበረው የሚለውን እሺ፣ እሱ ደግሞ አይ ቲንክ ገላትያ ላይ መሄድ እንችላለን። ገላትያ 3:26 ላይ እሺ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና፣ እሺ ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ቢንጎ። ምን ትሆኑ ዘንድ? አንድ ትሆኑ ዘንድ ምን ያላችሁ? ማናቸው? እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከእግዚአብሔር ጋር አልተባበሩ ነበር እስኪጠመቁ ድረስ። የጠየቅኩት ጥያቄ ራሱ ረስተኸው ለእኔ መልስ ራስህ ላይ ነው የተኮስከው። ጥሩ፣ አሁን የጠየቅኩን ድጋሜ ልጠይቅ። ከክርስቶስ ጋር በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። በጥምቀት የሚል ነው ያመጣህልኝ። ቴንኪዩ። በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። የእግዚአብሔር ልጆች ክርስቶስ ጋር የተባበሩ በእምነት ከክርስቶስ ሞት ጋር እንተባበራለን ብለሃል። ጥቅስ
እየሰማኝ ነው ወዳጅ? የማትሰማኝ ከሆነ በመልስልም ቫልዩ የለውም። እስካሁን እያወራሁ አይደለም፣ አንተ እያወራ ነው። ቀጥል። ጥቅስ እየሰማኝ ከሆነ በእምነት የእግዚአብሔር ልጅ ሆንክን ማለት ከእግዚአብሔር ጋር የተባበርክነ ማለት ነው። አፈርሜሽኑ ኮንፈርሜሽኑ ግን የሚኖረው ደግሞ የምትተባበረው ደግሞ ሞቱን በሚመስል ሞትና ትንሣኤውን በሚመስል ትንሣኤ። ስለዚህ የለህም ስለዚህ የለህም። በቃ ወደ ቀጣይ። የጌታ ደቀ መዝሙር ወይም ደግሞ የጌታ ደቀ መዝሙር የሚኮነው በምንድን ነው? በእምነት ጥቅስ በእምነት የጌታ ደቀ መዝሙር ይኮናል። በእምነት ብቻ በእምነት ይኮናል። አዎ በእምነት ብቻ፣ በጥምቀት ሳይሆን ጥምቀትን ለማስወጣት እምነት ብቻ ስለምትሉ በእምነት ብቻ ነው የጌታ ደቀ መዝሙር የሚኮነው የሚለውን ጥቅስ ዮሐንስ 1:12 እሺ ላንብልህ። እሺ የዮሐንስ ወንጌል ይሁን 1-2 ደቂቃ ግን እንደዚህ ያወጣንበትን ትሰጡኛላችሁ። እሺ 1:12 እሺ ሊቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። በአጭሩ የክፍል እያለ ያለው ስልጣን ተሰጣቸው። ለማን ነው ስልጣን የተሰጠው? በእሱ ለሚያምኑት ነው የሚለው። እኔ ያልኩ የጌታ ደቀ መዝሙር የሚኮነው በምንድን ነው? አብራራ አላልኩም። የጌታ ደቀ መዝሙር የሚኮነው በምንድን ነው ነው ያልኩ። ይኸው ዮሐንስ 1:12 እንደሚነግረን የእግዚአብሔር ልጅ በመሆኑ እዚህ ላይ ለሚያምኑ ስልጣን እንደተሰጣቸው የልጅነት ስልጣን እንደተሰጣቸው ነው። ማንም አላነሳውም። ልጆች የሆኑ ዘንድ ስልጣን ተሰጥቷል። አዎ ለማ ለሚያምኑ እሱ አይደለም ጥያቄው። የጌታ ደቀ መዝሙር የሚሆነው በምንድን ነው? በእምነት ብለኸኛል። ደቀ መዝሙር ማለት የእግዚአብሔር ልጅ ነው፣ ተከታይ ማለት ነው አይደለም እንዴ? የእግዚአብሔር ቤተሰብ ማለት ነው። የእግዚአብሔር አካል ማለት ነው አይደለም? አንዴ እኮ ጠያቄ ነው ያደለው። አሁን እሱ ፍቺው ላይ ደግሞ በኋላ እንመጣለን ማለት ነው። አሁን የጌታ ደቀ መዝሙር በምንድን ነው የሚኮነው ስለ በእምነት ብለኛል። በቃ ሄደ በእምነት የጌታ ደቀ መዝሙር ይኮናል የሚል ጥቅስ አምጥተህ ታሳየኛለህ ማለት ነው። ይሄ ደቀ መዝሙር ግን መጠመቅ አለበት። ወደ እሱ ልትሄድ ከሆነ አልጠመቅም ማለት ምንም ብቻ አምጥተህ የጌታ ደቀ መዝሙር የሚኮነው በእምነት ነው የሚል አምጥተህ አሳየኝ። አሳየው እኮ ደቀ መዝሙር ማለት እኛ እንግዲህ አንተ ማታመን ከሆነ ችግር አለኝ። አሳይቻለሁ። ደቀ መዝሙር ማለት ልጅ ነው፣ ተከታይ ነው፣ አካል ነው፣ ብልት ማለት ነው። በቃ የለህም። እባክህ እሺ አንዴ ማቴዎስ 28 ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር የሚኮነው አንዴ ደቂቃዬን ያዝልኝ ወይ ማቴዎስ 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር በጥምቀት አድርጓቸው ይላል። ትቀበለዋለህ? አላለም። ፖዝ አድርግልኝ። ደቂቃ አለኝ። ወይስ ወደ 1 ደቂቃ እስኪወጣ የተሸራረፈ ላንብልህ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ምን እያሏቸዋቸው? እያጠመቃችኋቸው። ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። በምን? በጥምቀት። በምን የሆነ? በአብ በወልድ በመንፈስ ቅዱስም የሆነ ያዘዝኩትን እያስተማራችኋቸው ምን ነው ተውከው? ምንም እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽን ደቀ መዝሙር የሆኑት ይጠመቃሉ። ሲያምኑ ደቀ መዝሙር ሆኑ። ሲያምኑ አላለም። ባይ ዘ ዌይ ኦሪጂናል ቴክስቱ ላይ 1 ደቂቃ አለኝ እስኪወጣ። እሺ ቀጥል። እሺ 1 ደቂቃ ይሰጥ ችግር የለም። አውቄ እንዲያባከንኩብህ እንዳይመስል። ለማንኛውም ግን አሁን የአሁኑ ሀሳብ 1 ደቂቃ አለኝ። ልቀጥል። ምክንያት ተሰጠኝ። ቴንኪው። አንደኛ ጴጥሮስ ምዕራፍ 3:21 ላይ አንቺ እዚህ ላይ እኮ ልናወራ መስሎ ነበር። ይሄን ተውከው? አይ ኖ የኔ ደቂቃ ነው መጠቀም እችላለሁ። አሁንም አትብላብኝ ደቂቃዬ። ይሄን ተውከው? ያላዋጣ አንደኛ ጴጥሮስ 3:21 ላይ በቃ ካላዋጣ ያድናል ይላል። ትቀበለዋለህ? ያምን ነው ግን ደቀ መዝሙር የሚሆነው ደቀ መዝሙር ይጠመቃል። ያችን እንዳትረሳ። ኧረ በጌታ ደቂቃዬን ያዝልኝ። ድጋሚ ስጠኝ። ምንም ይኸው አልጠየቅኩም። ስለዚህ ድጋሚ ደቂቃውን 1 ደቂቃ ስጠኝ። አትደረብ እሺ ፕሊስ። ለሌላ ጊዜ አይ ደቂቃ ይሰጥ ብዬ አትደረብ ትለኛለህ ጭራሽ። እንደዚህ የሚል ተወያያለን። እንደው አለቀ በቃ አስቆማለሁ። ጥሩ አሁን ለምርለት የሚል ተወያይ ተቀማለህ። እባክህ በቃ አንደኛ ጴጥሮስ ምዕራፍ 3:21 ጥምቀት ያድናል ይላል። ትቀበለዋለህ? ያው አያድንም። እኛ አውዱን ነው የምናነበው። አንድ ጥቅስ ቆርጠን እናነበው። ቃል በቃል ጥምቀት ያድናል ይላል። ቃል በቃል ጥምቀት ያድናል። እግዚአብሔር ተጸጸተ የሚል ስታይ አንተ እግዚአብሔር ይጸጸታል ብለህ የምትረዳው ቃል በቃል ነው። ደግሞ እግዚአብሔር ተጸጸተውን አሳይሃለሁ። እንደሱ የምትረዳው ቃል በቃል
ኧረ እባክህ እባክህ እግዚአብሔር ይጸጸታል ብለን የምታምነው ቃል በቃል ስለተጻፈ እባክህ ጥያቄ አውዱን ማየት አለ። አውዱ ከ20 ጀምሮ እና እንደዚህ ይላል። 20 ላይ ጥቂቶች ማለት 8 ፖዝ አድርግልኝ፣ ፖዝ አድርግልኝ ይደረግልህ። ፖዝ ማብራሪያ ከሆነ ደቂቃ ይያዛል። አየህ 30 ሰከንድ ሁሉ አለኝ ማለት ነው። እሺ ጥያቄ ምንድን ነው? ታብራራለህ። ይኸው እንድታብራራ ነው የምሰጥህ። አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል የሚለውን ትቀበለዋለህ ወይ? አሁንም ጠይቃለሁ። መጀመሪያ እቀበለዋለሁ አልቀበለውም ብለህ ወደ ማብራራቱ ግባ። ምኑ ላይ ምን ላይ ያለውን ቁጥር 1 ላይ ያለውን ጥምቀት ይሄም ጥምቀት ያድናል የሚለውን ትቀበለዋለህ። መናፍቅ አይደለሁም ማን ቆርጬ አላምንም። ሙሉን አምነዋለሁ። ቆርጬ አላምነውም። ኦኬ ስለዚህ ትቀበለዋለህ አትቀበለውም? አዎ ያልቀበለውም ይቀበለዋለሁ። አውዱን ሙሉ ቀበለዋለሁ። ሙሉን ትቀበለዋለህ። ጎበዝ። ቆርጬ ለማ 4 ነጥብ አለ እኮ 4 ነጥብ ትቀበላለህ ወይ ልትለኝ እኮ ነው እየቆራረጥኩ። ለምን 4 ነጥብ የተቀመጠው የሚለው ያስኬዳል። ስለ ፓንክቹዌሽን ልናወራ ነው ማለት ነው። እኔ መናፍቅ አይደለሁም ወንድሜ። እኔ መናፍቅ አይደለሁም። ሙሉን የምቀበለው ለምን ሙሉ መቀበል ይቀራል? ለምን ሙሉ መቀበል ይቀራል? ተመልከት። ቆይ ገላትያ 3 እግዚአብሔር ተጸጸተ ሁለት ነው። አንተ ቆርጠህ ወስደህ እንደዚህ እኮ አትቁረጥ። እባክህ አንዴ ይኸው እኮ ደቂቃ እኮ አልቆ እያወራህ እኮ ነው። ባይ ዘ ዌይ እንዲያውም ይበቃል። ምንም እያወራህ አይደለም። ተለያየ ድል ሰጠም አልሆነበት። በቃ ቀጥል፣ ጠይቅ አንተ። እሺ ዳይሬክትሊ ጥያቄው ግልጽ ነበረ። አረ በቃ እንደሱ አይባልም። አንተ ማለት አትገባ። እንግዲህ ግልጽም ባይሆንም ማለት አልገባም። በቃ 10 ደቂቃውን ላስጀምርልካ። አስጀምርልኝ። ቴንክ ዩ። እሺ የቤተክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ ታተመ ነው። 3 ጊዜ ታተመ ነው። ቤተክርስቲያን ደግሞ ለካህናትና ለምዕመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተክርስቲያን የጸሎት መጽሐፍ እንግዲህ ድርሳንም ገድልም አይደለም። ምን ታደርገዋለህ? ታርጌ ነበር እቀበለዋለሁ። እዛ ላይ ስለ ጥምቀት ያብራራችሁንም ግጥም አድርጌ ነው የምቀበለው። እቀበለዋለሁ። ታሳየናለህ አንተ መደምደሚያ ላይ። እሺ እንደዚህ ትላለች ቤተክርስቲያን። ጽድቅ በሃይማኖት ብቻ እንዲገኝ አንድ ጊዜ እየጠየቁ ነው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ትላለች። ስለ ጳውሎስ ስታወራ ትክክል ነች? ያ ትክክል ናት። ጽድቅ በእምነት ብቻ ይገኛል ማለት ነው? ይገኛል። ያ ማለት ግን ስታብራራ ክፈትና አንዴ አሁን ለፖለቲካ ከሆነ አንተ ጨርሰዋለህ። አሁን ጎበዝ ክፈትና ክፍሉን አሁን አንበላችሁ ወይም ደግሞ እኔ ላንበው። ክፈተው ለምን እንደምትል እዛው አሳይሃለሁ ማለት ነው። እኔ ላብራራ፣ ጠያቂው ላብራራ። ክፈተው አብራራ እንጂ አንተ ተጠየቅኩ። ለምን እንደምትልም አንተ ንገረኝ። ክፈትልኝ አትበለኝ። ክፈተውና እናንበው። ለምን እንደምትል ስላስቀመጠች እኮ ለምን እንደምትል ስላስቀመጠች እዛ ላይ እናየዋለን እኮ ከፈተው አስረዳን። ከፈተውና አስረዳን። ታውቀዋለህ። እኔ መክፈት እኮ ይኸውልህ ማስረጃውን ያመጣው አንተ ነህ። ታውቀዋለህ እኮ አይደል? ንገረኝ ያለችበትን ለምን እንደሆነ ላስረዳህ አልከኝ። አስረዳኛ። ወንድሜ ምን ሆነህ ነው? ለምን አሳያለሁ? ታውቀዋለህ እኮ አንተ። እኔ በቃል እየነገርኩህ አንተ በቃል ንገረን። ቀጥል። ጥያቄ እንደውም እኔ ለአንተ ስለሆንኩ ነው እንጂ ስለዚህ በሃይማኖት ብቻ ይጸድቃል ማለት ነው። ደቂቃ ለማባከን ፈልገህ ነው። ሰምታችሁታል። ጽድቅ በሃይማኖት ብቻ ይገኛል ማለት ነው። የሆነ ማብራሪያ ያለው እንጂ ብቻ ትላለች ቤተክርስቲያን ማለት ነው። እሺ ከአምስቱ ሶል አንዱን ተቀብለሃል ማለት ነው። ቀጥል። እሺ ጽድቅ በክርስቶስ ብቻ ደግሞ እንላለን። ከአምስቱ ሶል አንዱ ክርስቶስ ብቻ ነው። በክርስቶስ ብቻ ስትላለች ቤተክርስቲያን። ጥምቀት ላይ ጥያቄ አለህ ወንድሜ? ከሌለ እተባበረሃለሁ። ከጥምቀት በፊት እምነት ያስፈልጋል ብዬ እንደማምን ነግሬሃለሁ። እኛ አያስፈልግም አላልንም። አሁን ወደ ጥምቀቱ ሚዩት እያደረጋችሁ ነው። ናይስ፣ በጣም ቆንጆ ውይይት ላይ ሚዩት። ማንም ሚዩት አላደረገም። በጣም ጎበዞች። ስንት ደቂቃ እንደምጨምርልኝ ቆይ እኔ ልናገር። 1 ደቂቃን 8 ደቂቃ ነው መልስልሃለሁ። ሚዩት ያደረገውን ሰው አሁን አይቻል። ውይይት መሀል ስለሆነ ሁለቱ ብቻ ነው የሚነጋገሩት። ማንም ጣልቃ አይገባም። ማውረድም ምንም የማድረግም ስልጣን ማንም የለውም። ስለዛ ኔክስት ታይም ላይ እንደዚህ እንዳትደግሙ 8 ደቂቃ መልስልሃለሁ። ኦኬ ዳትስ ፋይን። እሺ ተደርጎ አይታወቅም። ለምንድን ነው? በጣም ከጨመቃችሁ ነው እንደዚህ የሚያደርጓችሁ እንጂ ካልጨመቃችሁ አያደርጓችሁም። እሺ ልቀጥል። ጽድቅ በሃይማኖት ብቻ የሚለውን ተቀብሏል። አንዱ ሶላ ወረደ። እሺ ሁለተኛው ሶላ ላይ ዲድ በክርስቶስ ብቻ ጽድቅ ይገኛል። ደቂቃ ላስጀምርልህ። ቀጥል። እሺ በክርስቶስ ብቻ ይገኛል። ወንድማችን ናታኒ ወንድሜ ጥምቀት ላይ ጥያቄ ካለህ ከጨረስክ ጨርሻለሁ። ሌላ ልጠይቅህ በል፣ ችግር የለውም። የጠየቁን ጥምቀት ላይ ነው። ጥምቀት ላይ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። ያለ ጥምቀት በክርስቶስ ብቻ ይዳናል አይዳንም? ጥምቀት እየነገርኩህ እኮ ነው። ያለ ጥምቀት በክርስቶስ ብቻ
ብቻ ይዳናል? እሺ በእምነት ብቻ ይዳናል? ያመነ የተጠመቀም ይድናል ይላል አይደል? ማርቆስ 16:16 ጥምቀት ላይ ጥያቄ አለ? ማርቆስ 16:16 ስለ ጥምቀት ያወራል አያወራም? ያወራል። ኦኬ በጣም ጥሩ። ምን ይላል ማርቆስ 16:16? ሰው ለመዳን ማመንም መጠመቅም አለበት ይላል። ታዲያ ስለ እምነት ሳወራ ለምንድን ነው ጥምቀት ብቻ የምትለኝ? እምነትና ጥምቀት ተለያይተው ነው እዛ ጋር የተቀመጡት። እምነት ላይ ጥያቄ የለብንም፣ እኛ ክርክር የለብንም። ሰው ማመን አለበት የሚለው እሱን ስትጠይቅ ትመልሳለህ። ጥያቄ እንደሌለብን እንዳለብን ስትጠይቅ ትመልሳለህ። ስለዚህ እምነት ላይ የመጠየቅ ምንም ሞራሉ የለህም። ጥያቄው ጥምቀት ላይ ነው። ጥምቀት ላይ ጠይቀኝ። ኦኬ ጥምቀት ላይ ስትጠይቀኝ ነበር ነው። እምነት ላይ አንተም ስትጠይቀኝ ነበር ቅድም። ኦኬ በጣም ጥሩ። ለምሳሌ ጥምቀት ላይ ነው የጠየቅኩት። ጥምቀት ላይ ነው የጠየቅኩት። ሐዋርያት ሥራ የጠየቅኩት። እኔም ጥምቀት ላይ ነው የምጠይቀህ። ያመነ የተጠመቀ ይድናል። ያመነ ይድናል። ሰው ያመነ ይድናል። ያመነ የተጠመቀ ይድናል። አዎ ይድናል። እሺ ጥምቀትና እምነት ይለያያሉ? እየመለስኩልህ ነው ወንድሜ፣ አይሰማም እንዴ? ተለያይተው ነው ወይ የሚቀመጡት? በእናንተ ቤተ እምነት ተለያዩዋቸዋላችሁ? እምነትና ጥምቀትን አንለያየው ማለት ተለያያችሁ። ስለዚህ ጥያቄው ላይ ይለያይ ማለት ከድህነት አንጻር ከሆነ ስለዚህ ካለያየኸው እኔም ሳለያየው ነው የምጠይቀው። አንተ ቤተክርስቲያን እንደማትለያየው ሁሉ እኔም ሳለያየው እጠይቃለሁ። ስትጠይቅ እንድመልስ እድል እየሰጠኝ። እሺ ወንድሜ፣ እሺ ጥያቄን ስማ። ጥያቄን በደንብ ስማ። የቀድሙን መልሰሃል። ጽድቅ በሃይማኖት ብቻ እንደሚገኘው እንደ ቤተክርስቲያን ብለሃል። በእምነት ብቻ ይገኛል ብቻ ብለህ ማለት ነው። በጣም ጥሩ። ሁለተኛው ጽድቅ በክርስቶስ ብቻ ይገኛል ወይስ ጥምቀት ያስፈልገዋል? እሺ አሁን የመጀመሪያው ነገር ምንድነው? በክርስቶስ ጽድቅ በክርስቶስ ነው ወይስ ጥምቀት? ልክ ክርስቶስ ልክ ማዳኑን እንደሰጠው ወይ ደግሞ ለእኛ ጽድቅ ታላቅ የሆነን መስዋዕትነት እንዳቀረበው ጥምቀት ደግሞ እንደዚያው ያቀረበ አስመስሎ መጠየቅ የሞኝ ጥያቄ ነው። በቃ ጥያቄን እያወራሁ ነው። መልስ መስሎ በቃ ካልመለስክ 93 ላይ በእምነትና በክርስቶስ ብቻና በእምነት ብቻ ልመልስ ወደሚቀጥለው አልፈልግም። በጥምቀትም ድህነት ስንል በክርስቶስ ነው፣ በእምነትም ድህነት ስንል በክርስቶስ። የቤተክርስቲያን ጸሎት የሚለው መጽሐፍ ላይ እንግዲህ ሁለቱም ተጽፏል። ጽድቅ መንገድ ላይ ጥምቀት የሚል አስቀመጠች ቤተክርስቲያን። ወደሚቀጥለው ጥያቄ ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይላል። ኦኬ የእግዚአብሔር ልጆች እነዚህ የእግዚአብሔር ልጆች ናቸው የተባሉት ከክርስቶስ ጋር የተባበሩ ናቸው ያልተባበሩ ናቸው? አንድ የሆኑ ናቸው አንድ ያልሆኑ ናቸው? ክርስቶስ በጥምቀት ክርስቶስን የለበሱ እሱ ቁጥር 27 ላይ ነው ያለው። ማስረጃ የለበሱ ከሆነ ታዲያ ለምንድን ነው እንደገና ታዲያ ከክርስቶስ ጋር እንድትሆኑ ትሆኑ ዘንድ የተጠመቃችሁ ይላል? ለምን ይላል ታዲያ? አይ የተጠመቃችሁ ብቻ አይልም። አንብበው በትክክል የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ጊዜውን ለመቆጠብ ነው እያወራ ያለሁት። ቅድም ለብሳችኋልና ነው የሚለው። በቃል እንኳን አውቀዋለሁ ባይዘው 4 ነጥብ አለው ከሱ ከፈለክ ደግሞ እሱን ቀረክ ምትል ከሆነ በእውነት አሁን ቃል መሰንጠቁን ተውና ጥያቄን መልስልኝ። በእምነት የእግዚአብሔር ልጆች የሆኑ የእግዚአብሔር ልጆች ሲባሉ ስማኝ፣ ከእግዚአብሔር ጋር አንድ ሰው አይሆኑ ነው? ከእግዚአብሔር ልጆች እንደሆነን በቃ ይከብዳል። ሌላ ጥያቄ ልመልስ እያልኩ ዮሐንስ 1:12 ወሬ ምን ሆነ? አትመልሰውም ዲያቆን ጌታን አትመልሰውም። ዜማ ቢሆን እኮ በቃ ቢታ አድርገው ደቂቃ ይያዝልህ እንዴ። ልመልሰው እያልኩ ከብደዋል ትላለህ እንዴ? ይሄ እኮ ዝም ብሎ የህፃን ምን አይነት ዕዳ ነው? እታችም ያለ ሰው እኮ ይሰማል እንዴ። እሺ ገላትያ 3:26 ነው ያነሳው ወንድማችን። ምን የሚለውን በእምነት በኩል እሺ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አለ። ይኸው ልጆች እንዴት እንደሆነ ነገረን። ምን አድርጋችሁ አለ? ክርስቶስን ለብሳችሁ። እንዴት ነው ክርስቶስን የለበሳችሁት? ተጠምቃችሁ እና እምነት አያስፈልግም ግን ብለናል እንዴ? ኧረ ያስፈልጋል። በቃ እሱ አይደለም ክርክሩ። ግን አየህ ክርስቶስን ስለለበሳችሁ ነው። ጥያቄ ስላልገባ ጥቅሱን ነው እያወራ ያለው። እንግዲህ ታች ያለ ሰው ከተማረ ይበቃል። ቀጥል። እሺ በደንብ ሊገባ ዮሐንስ 1:12 ላይ ቀደም የመለስኩልህ መልስ ልጠይቅህ መልሼ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እነዚህ አምነው የእግዚአብሔር ልጆች የሆኑት ደቀ መዛሙርት ናቸው አይደሉም? አምነው የተጠመቁት እነዚህ ደቀ መዛሙርት አይልም። የተጠመቁት አይልም። አትቀላቀ አጨማምር። መጽሐፍ ቅዱስ በምላት ነው የምቀበለው። እኔ ደግሞ ግዴታ የተጻፈው ጥምቀት የሚል የለም እዚህ ጋር ተመልከቱ። ዮሐንስ 1:12 ላይ ጥምቀት አንተ ነህ እንዴ? በቃ ጠይቀህ አንተ ነህ እንዴ የምታወራው? ወንድሜ ምን ሆነህ ነው? ጥያቄ እነዚህ የእግዚአብሔር ልጆች ደቀ መዝሙር ናቸው አይደሉም? የእግዚአብሔር ልጆች ናቸው። እና ደቀ መዝሙር ናቸው። የእግዚአብሔር ልጆች ናቸው። ደቀ መዝሙር ናቸው። እና ታዲያ ጥቅስ ቅድም ስመልስ ለምን አይደሉም ለምን አልከኝ ታዲያ? አይ በእምነት ብቻ ነው ደቀ መዝሙር የሆኑት አይልማ። እዚህ ጋር በምን ሆኑ? በጥምቀት ሆኑ ይላል። እነዚህ ደቀ መዝሙሮች ላሳየህ
ዮሐንስ 1:12 ላይ በጥምቀት ደቀ መዝሙር ሆናችሁ ዮሐንስ 1 ላይ እንደተጻፈው ልክ የጌታዬ ቃል እዛው ዮሐንስ ወንጌል ላይ ማቴዎስ ወንጌል ላይ ይሄ መልስልኝ። የጠየቅኩህ ነው አንተ ጥያቄ አትመርጥም። ዮሐንስ 1:12 ላይ አምነው የእግዚአብሔር ልጆች የሆኑት ደቀ መዝሙር የሆኑት ተከታይ የሆኑት አምነው ነው ልመልስ አይደለ? እባክህ አብረህ ተደረበህ አታወራ። አንዴ ልመልስልህ። ጥሩ። እነዚህ በነገራችን ላይ ለመዳን የእግዚአብሔር ልጅ ለመሆን እምነት አያስፈልግም ብለናል። በቃ ከመጀመሪያው ራሱ ሲያምኑ ምን ይሆናል? ደቀ መዝሙር ሳይጠመቁ አዎ። አሁን ግን ደቀ መዝሙር በምንድን ነው የሚኮነው ብሎናል ክርስቶስ። እባክህ አትደረብ። በታች ያለ ሰው ይማርበት። ቢያንስ ደቂቃ ፖዝ ይደረግልህ ወይ እንዴ ጌታ ሆይ። ኦኬ ደቂቃን እየበላ ወደሚቀጥለው ጥያቄ እየመለስክ አይደል? እሺ የመጨረሻው ጥያቄ ቆይ ልመልስላችሁ። ደቂቃ ይጨመርልኛል። አንድ ደቂቃ ይጨመርልሃል። ችግር የለውም እንዴ ተረጋጋ። ከአንተ ደቂቃ የእነሱ እኮ መማር ነው የሚያሳስበኝ። እሺ ስለዚህ እምነት አያስፈልግም ብለን ነው እንደ የገባ ነው ውይይት። በቃ የህፃን ነገር እንዳይሆን ቅድም መጀመሪያ ተናግሬያለሁ። አሁን ነው ያው እያየ ነው ሆስቱ እያየ ነው። ይጨመርልሃል ወንድሜ ደቂቃ እባክህ። እታች ያለ ሰው ክሊር እያደረኩለት። እሺ ተረጋጋ፣ በጣም ተረጋጋ። እሺ የዮሐንስ ወንጌል ላይ ስልጣን የተሰጠው ለማን ነው አለ? አዎ ለሚያምኑ ስልጣን ተሰጥቷል። አዎ ልጅ ለመሆን እምነት ያስፈልጋል? አዎ ያስፈልጋል። ግጥም አድርጎ ቅድም ግን የተጠየቀው ጥያቄ በምንድን ነው ደቀ መዝሙር የሚኮነው? የጌታ የሚኮነው ደቀ መዝሙር የሚኮነው በምንድን ነው ነው? ይሄ ደግሞ ክርስቶስ አስተምሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ምን ብሎ? ይሄው በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው ደቀ መዝሙር የምታደርጉት አለ። ስለዚህ ሰዎችን ደቀ መዝሙር የሚያደርጉት በጥምቀት ነው። በምን? በአብ በወልድ በመንፈስ ቅዱስም እያጠመቁ። ሌላ ማስረጃ ሰጣለሁ። ሐዋርያት ሥራ ምዕራፍ 14 የጠየቀው የመጨረሻውን ጥያቄ ልጠይቅ። ቃሉንም የተቀበሉ ተጠመቁ ይላል ሐዋርያት ሥራ 2:40 ላይ ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? ቃሉን ያልተቀበሉ ተብሎ አይነገርላቸውም። አንደኛ ርዕሱ አይደለም፣ ግን ጀስት ልመልስልህ እንዴ ርዕሱ አይደለም። ጥምቀት ርዕሱ አይደለም። አልተቀበሉም ተብሎ ርዕሱ አይደለም እኮ የህፃናት ጥምቀት ለብቻ ነው። ምን ማለት ነው? የህፃናት ጥምቀት ለብቻ ነው። ጥምቀት ብሎ ለብቻ ርዕስ ይዘን የህፃናት ጥምቀት ብለን ብንገባ ኖሮ ከፋፈልከው። አሁን ዮሐንስ 3 ላይ ልትሄድ የነበረበት የህፃናት ጥምቀትን ልታሳያልን እዛ ጋር እሱ አይመለከትም። የህፃናት ጥምቀት ይመለከታል፣ ግን እኔ እሱ ስላሳይ አይደለም። እንደሱ ከሆነ ለአንተ ሲሆን የህፃናትን ስትጠየቀን ጥምቀት ነው ጀነራል የምናወራው። ጥምቀት ልጠይቅ። ቃሉን ያልተቀበሉ ለምን ታጠምቃላችሁ? መጽሐፍ ቅዱስ የሚለው ሐዋርያቶች ያስተማሩ ቃሉን የተቀበሉትን ችግር የለውም ጨምርለት። ግን ፕሊስ እንድመልስ ይኸውልህ አሁን ይሁን የጨበራ እንትን አደረግከው 5 ደቂቃ ስጠው ከፈለገም እኔ ችግር የለብኝም። ግን እታች ያለ ሰው ቢያንስ ይስማው። አሁን የኔን መልስ ይፈልጋል ሰው። ስለዚህ እታች ያለ ሰው ይስማው። በጣም እንትን አትሁን። እሺ ጥያቄ እንደገና በነገራችን ላይ 5 ደቂቃ ነው። እሺ ጨመርኩት። ተረጋጋ። አሁን በጣም ጥሩ። አሁን ምንድነው የጠየቀን ወንድማችን? ሐዋርያት ሥራ ምዕራፍ 2 ቃሉን የተቀበሉ ተጠመቁ ይላል እና እናንተ ደግሞ ለምንድነው እንደዚህ የምታጠቁት ህፃናትን? ልድገምልህ ጥያቄ ነሽ። ኢትስ ኦኬ ልድገምልህ፣ ምንም ችግር የለውም። ያው መሀል ላይ ብዙ ወሬ ስለተወራ ተረስቶ ሊሆን ይችላል፣ ችግር የለውም። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? እንግዲህ ከሐዋርያቶች ከሆነ ቀብብሎታችሁ ነው። እሺ ጨረስክ? አሁን ከተናገርኩት የተለየ ምንም አልተናገርክም ማለት ነው። እሺ በአጠቃላይ የህፃናት ጥምቀት አይደለም ርዕሳችን። በአጠቃላይ ግን እንደው ዝም ብዬ እንዲሁ ልመልስልህ ካልኩ ግን ለህፃናት ቃሉን ተቀበሉ አልተቀበሉም ተብሎ አይነገርላቸውም እዛ ስቴጅ ላይ ስላልሆኑ እንዲሁ ልመልስልህ ብዬ ነው። ግን ርዕሳችን አይደለም አሁን። ስለዚህ አንተን የተሳሳትከው ቃሉን ያልተቀበሉትን ለምን ታጠምቃላችሁ አይባልም። ለህፃናት አይነገርም። ይሄ ለምን? የመቀበልና ያለመቀበል እድሜያቸው ላይ ስላልሆኑ ወይም ደግሞ የማመን ቃሉ መቀበል ማለት ማመን ማለት ነው። የማመን ያለማመን እድሜ ላይ ስላልሆኑ ያምናሉ አያምኑም አይባልም። እሺ እንደዛ ከሆነ ማርቆስ 16:16 ያላመኑ ይፈረድባቸዋል የተባሉት ለምሳሌ ልጆች ያንተ ፍርድ ውስጥ ናቸው ማለት ነው። ባጭሩ እንደዛ ማለት። ስለዚህ እናንተ ቃሉን ያልተቀበሉ ታጠምቃላችሁ፣ ሐዋርያቶች ቃሉን የተቀበሉ ያጠምቃሉ ማለት ነው። ወደ ቀጣይ ጥያቄ ግባ። በጣም ጥሩ። ቀጣይ ጥያቄ ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። የቱ ሰዓት ላይ ኃጢአታቸው ተሰረየ? ቅዱስ ጴጥሮስ መምህራችን ሐዋርያችን ስለሆነ እሱን ነው የምናምነው። መጽሐፉ እንደተጻፈልን ኃጢአታቸው የተሰረዩ ሲጠመቁ ነው። ቃል በቃል ኃጢአታቸው የተሰረዩ ሲጠመቁ ነው የሚለውን አሳየኝ። አንዴ እሺ ኃጢአታችሁ ይሰረይ ዘንድ ወይ ደግሞ በቀላል አማርኛ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው።
አላለም። ይሰረይ ዘንድ ምን ማለት ነው? ይሰረይ ዘንድ ተጠመቁ አለ አላለም? እናንብበው። ፖዝ አድርገው አላለም ብሏል። ስሙ 3 ደቂቃ ላይ ታደርግልኝ ቪዲዮ ልክፈት። ኧረ ሌላም 5 ደቂቃ ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም? ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም? ቪዲዮ ላብራ። ይኸው ቃሉን እንክፈት ከፍተን። እሺ እንደዚህ ስለምትቀጥፉ ነው እኛ ምን ይዛችሁ። በትልቁ አድርገኝ አንዴ መረጃውን ካሳዩ በኋላ ደቂቃውን ትከፍተዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ አላለም? አትቁረጡ ነው ምንለው። አትመንፍቁ። መመንፈቅ ማለት ግማሹ ማመን ማለት ነው። ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም የሚለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት በሚሰረየው ስም ይኸው በኢየሱስ ክርስቶስ ስም ተጠመቁ። ለምን እችን ስም ታወጧታላችሁ? እዚህ ጋር እኮ ነው ጨዋታው ያለው አይደል? እናውቀዋለን እኛ ጥምቀቱ በኢየሱስ ስም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም? አሁን አመንከር። አሁን ቪዲዮ ላይ አላመንኩ። አንዴ የቴዎሎጂ ምጥቀት ነው ያየው። በስማ ኦፍኮርስ አትቆራርጥም። ለዚህ ነው ለምን ቦደስ ካታችን የኢየሱስን ስም የምታወጡት ለምን ነው? ነገሩ ያለው እሱ ጋር ነው፣ ደሙ ጋር ነው። ጳውሎስን ታሪክ ላይ ብትሄድ ጉዳይ ያለው እዛ ጋር ነው። አሁን እቺኑ ጥቅስ ለአንተው ሰጠው። ጊቭ ሂም ዘ ቴስት ኦፍ ሂዝ ሜዲሲን የሚሉት ፈረንጆቹ ለዚህ ነው። ዲያቆን እሺ ቀጥል። ጨረስክ? እቺ ጥያቄ አንተው ነበረች ግን ለካንተ ማታውቃት ምን አድርጉ ነው ያላችሁ? ኃጢአታችሁ ድርጊቱን ነው የምትነግረኝ። አሁን ኃጢአታችሁ ይሰረይ ዘንድ ተጠመቁ። አይ ቆይ የኔን ጥያቄ ልጠይቅህ። አትመንፍቅ። ቪዲዮ ላብራ እንደገና ይኸው እናንብበው። አንዴ እባክህ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ታዲያ የሚለው? ተጠመቁ ይላል። ጌታስ ኃጢአታችሁ ይሰረይ ተጠመቁ ነው የሚለው። አማርኛ አይችልም ሌላ ሰው? እኔ እናንተ ብቻ ነው የምንችለው? ለምን እችን አወጣት? ኃጢአት የሚሰረይ ክርስቶስን ስም ለምን አወጣ? ተጠመቁ ነው የሚለው። ኃጢአት የሚሰረይ ክርስቶስን ስም እስኪ ያለ ኢየሱስ ስም ተጠመቅ። እስኪ የሚጠመቀው ሰውዬ እስኪ ያለ ኢየሱስ ስም ይጠመቅ። አንዴ ከኢየሱስ ክርስቶስ ስም ውጪ የሆነ ጥምቀት እናንተ ጋር ያለው ለዚህ ነው። እባክህ አንዴ እሺ ሲጀመር ይኸውልህ አሁን በሐዲስ ኪዳን እኛ ጋር ያለው ጥምቀት በኢየሱስ ክርስቶስ ስም የሆነ ጥምቀት ነው። እሺ እና በቃ ሌላ ጥምቀት አናውቅም። ባይ ዘ ዌይ ግን ጥያቄ አንተ ነበር ታውቃለህ። መልሽ አንተን ስጠይቅህ ግራ ገባ። ለካ ሳይገባ ነበር የጠየቀኝ። አሜዚንግ። እሺ ሚውት ላድርግ። እሱን ደቂቃ ደግሞ ጨምረልን ሐሜቱን ትቀጥላለህ። አሁን እኔ ላስረዳ። ምንም ችግር እኔ ደቂቃ እሺ አሁን ድርጊት ምንድን ነው? መጠመቅ ድርጊት ነው አይደለም? አዎ። ስለዚህ ቅዱስ ጴጥሮስ የሆነ ድርጊት አዟቸዋል። ምን እንዲያደርጉ ነው ያዘዛቸው ቢባል አሁን እንዲጠመቁ። በማስም ነው የሚጠመቁት? በኢየሱስም። ይሄ በቃ የታወቀ ነው፣ እኛ እናውቃለን፣ እኛ ክርስቲያኖች። እሺ አሁን ቃል በቃል እንደው በኢየሱስ ስም የሚለውን አልከተትክም አልክና ተሳስታል። መጽሐፉ አይልም ማለት ይላል። መጽሐፉ ምን ይላል? ተጠመቁማ ይላል። ተጠመቁ የሚለውን የት አድርገኸው ነው ሲጀመር? ያ ጥምቀት በኢየሱስ ስም ነው። አዎ በኢየሱስ ስም ነው። አሁን እሱ አይደለም ውይይታችን። ግን ለኃጢአት ስርየት ተጠመቁ ብሏል አላለም ነው? እሺ ዲያቆን ያ ጥምቀት በኢየሱስ ስም ነው። አዎ አልክ አይደል እንዴ? እሺ ይኸው ልክፈተው በቪዲዮ አንዴ። ቴንክ ዩ። አሁን ጥሩ ነው። ያ ጥምቀት በኢየሱስ ክርስቶስ ስም ነው። ለምንድን ነው የኢየሱስ ክርስቶስ ስም ያስፈልገው? ይኸው በእርሱ የሚያምን ሁሉ በምኑ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ ጉዳዩ ያለው ምን ጋ ነው? ኃጢአት ስርየት ያለው ስሙ ጋ ነው ማለት ነው፣ ጥምቀት ጋ አይደለም። ይኸው የሐዋርያት ሥራ ቁጥር 10 ምዕራፍ 10 ቁጥር 43 ጉዳዩ ልጅ ለምን ዘለልካ? ቀደም አሳይ ስትባል በኢየሱስ ስም ማለት ስሙ ላይ የኃጢአት ስርየት አለ፣ ውሃው ላይ አይደለም ያለው አይደለ? ዲያቆን የተግባባ ነው። ወደዚህ በመረጃ ሲሆን ደስ ይላል። ምንም ደቂቃ ይጨመርልህ። አሁንም አይ በቃ እኔ በቃ አይ ሜድ ማይ ፖይንት። ያንተኑ አይ ጌቭ ዩ ዮር ሜዲሲን ለራስህ the taste of your medicine። በቃ ከፈለክ ይጨመርልሃል። እሺ አይ በቃ ከዚህ በላይ እንግዲህ እንደዚህ ያወራው ወደ ማስጣት ነው፣ ከመጭመቅ ወደ ማስጣት ነው ማለት ነው። ኧረ እንዳልደርቅብህ አስጥተኝ። እሺ በል አሁን ደቂቃ ማጠቃለያ ኮንክሉዥን ስንት ደቂቃ ይሰጣችሁ? ኧረ 10 ደቂቃ ምናምን ይበቃል። ኤኒዌይስ አንዳንድ በተቻለኝ አቅም በተቀልሎ አይሻል ወይስ ይቻላል? እንደዛ ቢሆን ጥሩ። ስለዚህ ሁለት ለኦዲየንስ ላለ ሁለት ደቂቃ ወይ 3 ደቂቃ ልስጥና ዳጊን አንድ ጥያቄ ናታኒምን አንድ ጥያቄ ጠይቁ። ተስማማለህ? ዳጊ አንድ ጥያቄ ሳይሆን ደቂቃ ስጥና ደቂቃው እስከሚያልቅ ይሁን። ከዲቤቴ በኋላ after I make my point ከዛ በኋላ ናታኒምም የራሱን ፖይንት ሜክ ካረገ በኋላ አንድ ላይ ኮንክሉዥን እንድትሰጥ። አይ አንድ ላይ የሚባል የለም። እቺ ዲስትራክሽን እናቃታለን። ውይይት መካከል ተገብቶ ችግር የለውም። እንትኑ እንዲጠፋ ነው። እንትን ኮንክሉዥን ባጭ ሚዛን ወደ ዲያቆን ቢሆን ኖሮ እንደዚህ አይሉም ነበር። እሺ ችግር በቃ ኮንክሉዥን ስንት ደቂቃ? I don't know
10 ሚኒትስ እንችላለን። ወር 7 ሚኒትስ ይበዛል መሰለኝ 10 ሚኒትስ አሮ ነው። እኔ ብቻ መራጭ አልሆንም። ዲያቆኑ ምን እንደሚል እንስማ። 10 ስላለሱ 10 በቃ እኔም 10 ችግር ናቲ ይጀምር። ዮሐዴ ምንድነው? አልሰማችሁም? እንትን ሆነ ጥያቄ ከተሰራ በኋላ ነው ጥያቄ መጠየቅ የምፈልገው ስላለ አይደለም። ጥያቄ መጀመሪያ ነው፣ ከዛ ነው እንግዲህ እስካሁንም እኔም በማውቀው ማለት ነው። መጀመሪያ ኮንክሉዥን ከተሰጠ በኋላ ከዘጋህ በኋላ ደናደሩ ካልክ በኋላ እኮ ጥያቄ የለም። መጀመሪያ ጥያቄ እንተቀበልና አንድ ላይ ኮንክሉዥን ከመሰጠቱ በፊት እንትን ይበል ጥያቄ። እሺ ለናታኒም ጥያቄ የሚያቀርብለት አለ? እኔን ያለሁበት አይደል? እዚህ ውይይት ውስጥ ካለሁበት እኮ ተስማሙ፣ ሁለታችሁም ተስማሙ። ካለሁበት እኔ እና እሱ ልንወያይ ነው የጀመርነው አይደል እንዴ? እኛን ጨርስ ውይይታችንን ስርዓት ባለው መንገድ እናጠናቅ። ከዛ ደግሞ ከሌሎች ጥያቄ እንቀበላለን፣ እኛም እንጠይቃለን። ይሄ ነው አካሄዱ እንጂ ማለይ ማንም እየገባ ምታቅ ከሆነ ውይይት አውቃለሁ። ከዲያቆኑ ጋር ከናታኒም ጋር ብዙ ጊዜ ተወያይተናል። ሀሳብ ሰጥተሃል። ሀሳብ ማን መስጠት አይቻልም። ካህኑን ቅድም ሚውት ሲያደርጉት ነበር። በየሰው ሀሳብ መስጠት አትችልም። ከሁሉም ጋር ተደራርበህ አውርተህ ትችላለህ። እንደ አንተን የተደረብከው ሰው ውይይት መሀል ገብተህ ደግሞ ተደረባችሁ ስትል አታፍም? ውይይት አይደለም አሁን ሼም ሰው መሀል አትግባ። ጌርሳምን ሚውት እንዳደረገው ረጋ በል። ዝም ብለህ እንደ ዘፈን ተቀባይ ዘፈን ነው እየዞርክ የምትቀበለው። ስድቡ መሄድ ይችላል። አሁን ስማ 2 ደቂቃ ፈቅጄልሃለሁ። ከስድብ ውጭ ግን ካወራህ አቋርጣለሁ። ቴንክ ዩ 2 ደቂቃ ከስድብ ውጭ ከሆነ አቋርጣለሁ። እስኪ ልስማ ትንሽ። እሺ አሁን ሚውት አድርገህ ካልሰደብከኝ ሚውት አላደርግም። ይኸውልህ ከኔ ጋር መወያየት ትችላለህ። ካልሰደብከኝ ሚውት ጨርሱ። አንተ መግባት የለብህም። አንተ ከገባህ ይገባል። ፖስቱ ማስቆም ነበረ። ከፈለክ ከኔ ጋር መወያየት እንችላለን። ይዋል እስከነ ስድብህ እኔ እችላለሁ። ስታፒት ለእነሱ ይጨርሱ። አንተ ምን ቤት አንተ ለምን ሚት አታደርግም? ተረጋጋ። አንተ ለምን ሚት ማታደርገው? እና ስድብህን እኔ እችላለሁ። አሁን ከጠፋበት መተምትረብሻለህ። አሁን ይኸውላችሁ ኦኬ ሚት አድርግ። እነሱ ኮንክሉዥን ይስጡ። ሆሊ እኔና ዮሐድ እንጠያየቃለን፣ እናደርጋለን በዚህ ጉዳይ ላይ። እሱን እኮ እሺ ብለን እሺ አሁን ይጨርሱ። ዳጊና ናቲ ኮንክሉዥን ይስጡ። ኮንክሉዥን ይስጡ። አንተ ሚት አድርግ። ኒውትራል ቤት ነው። ሚት አድርግ አንተ። ኧረ እባክህ ይሄ ሰውዬ ምን ፌር ነው ብለን የመጣ ነው ብራዘር። አንተ ሚት አድርግ። ሚት አድርግ እባክህ። ሚት አድርግ ናቲና ዳጊ ጨርሱ። ኧረ 1 ደቂቃ ይበቃል። በአንድ ደቂቃ ሀሳባችሁን መግለጽ ትችላለህ። አንተም ሚት አድርግ። ዳጊና ናቲ ጨርሱ። ፒሪየድ። አላረግም። አንተ ብለኸኝ አይደለም የማረገው። ሀሳብ ሰጥቷል። እኔ ሀሳብ በቃ ረብሽ እንግዲህ። አዎ ለረብሽ። ምኑንም አዳምጥ። አንተ አልተወያየህ። ምን እንዳዳምጥ? ምን እንዳዳምጥ? እኔ እናንተ እንወያያለን ወይ? እስካሁን አውርቼ ጨርሼ ነበር። እባክህ ጌርሳም ትልቅ ሰው ነህ። እንደ ትልቅ ሰው ተከብረህ አውራ። አያስፈልግም። ሆስት አይደለም፣ ሆስቱ ያውራ። አንተ ትልቅ ሰው ነህ። አንዴ ሰው ስማ። በቃ አትሞትም። ፋሲሊቲ የሚያደርገው ሆስቱ ነው። አንተ ምን ቤት ነህ? ሰው ሀሳብ መስማት አይገርም። እሺ ሆሊ ዝም አስበለው፣ እንዳይናገር እንዲናገር አልፈቅድለትም። ዝም አስበለው። ይታረጋለህ። መናገራችንም አንድ ጊዜ እኔ ልናገር። አንድ ጊዜ ውይይት ተደርጓል። እሱ ይዘጋ። መወያየታችን ማውራታችን። ታንክ ዩ። እሺ ሆሊ አንድ ጊዜ ሚውት አድርግ። እሺ ስለዛ ዮሐድ እዚህ ጋር ሐሳብ አንስቷል። ናታኒምም ተስማምቷል። ዳጊ አልስማማም ብሏል። ካህንም እንደዚሁ አልስማማም ብላችኋል። ስለዛ ዮሐድ ያለውን ሐሳብ በ1 ደቂቃ የራሱን ሐሳቡን ይግለጽ። ካህን ጌርሳምም ደግሞ አንተ የማትፈልገው ካለ ወይም ዳጊ ካለ 1 ደቂቃ ሰጣችሁና ሐሳባችሁን ትገልጻላችሁ። ካልተስማማችሁ በፍሎ እንሄዳለን ማለት ነው። ስለዛ የማትስማሙበትንም ሐሳብ በዛው ትገልጻላችሁ። ዮሐድ 1 ደቂቃ አለ። እሺ እግዚአብሔር ያክብርልኝ። እኔ አንዳንዴ በእድሜያችን ልክ ብናወራና ስርዓት ቢኖርም በጣም መልካም ነው። መጀመሪያ ሲቀጥል እኔ የተናገርኩት የውይይት ህግ ሰው ውይይቱ ካጠናቀቀ ማጠቃለያ ከሰጠ በኋላ ድጋሚ ወደ ጥያቄና መልስ የሚካሄድ አካሄድ የለም። ወይ ጥያቄ አንቀበልም ፈርተናል ማለት ይቻላል። አይ ጥያቄ እንቀበላለን ከተባለ ደግሞ ኦኬ ጥያቄ የተጠየቀውን ምላሽ ላይ ማለት ማጠቃለያ ላይ አንስቶ ጠቅልሎ እንዲሄድ መጀመሪያ ጥያቄና መልስ ተሰጥቶ ከዛ ነው ወደ ማጠቃለያ የሚሄደው። ከዛ በኋላ ርዕሱ ኦልሬዲ ይዘጋል። በዛ ዙሪያ በቃ ሀሳብ መስጠት የለም። ወይም ሌላ
ውይይት ይነሳል እንጂ ማለት የምናውቀው ይሄ ነው። ውይይቱ ከተዘጋ በኋላ ማጠቃለያ ከተሰጠ በኋላ ድጋሚ ጥያቄና መልስ አይሰጥም። ከዛ አንጻር ጥያቄ መቀበል ከፈለጋችሁ አሁን ጥያቄው ተቀበሉ። አይ ጥያቄ አንፈልግም እንጨርሰው ይሄ ርዕስ ከተባለ በቃ ሁለታችሁ ትዘጉታላችሁ፣ አለቀ። ይህን ያክል እኮ የሚያከራክር ነገር አለ። እኔ ያንን ያልኩት ቴንክ ዩ። የእሱን ሀሳብ ሰምተናል። ከአንጌርሳም ወይም ዳጊ እኔ እናገራለሁኝ። መጀመሪያ እድሜ መሳደቢያ ለማድረግ አንደኛ ፊትህን አናይህም። አንተ ስንት እንደሆነ እድሜህ አናቅም። ሁለተኛ እናንተ ቤት ቱባ ቱባ እድሜ የጠገቡ አባቶች አሉ። ያንን መሳደቢያ አታድርገው። በተረፈ ሁለቱ ናቸው የተወያዩት። ቅድም ሆሊ ትእዛዝ ሰጥቷል። ማንም ሰው አንሚት ካደረገ አወርደዋለሁ ብሏል። ስለዚህ በእነሱ ምርጫ ነው። ቢፈልጉ ጥያቄ እንጠየቅ ማለት ይችላሉ። አለበለዚያ ደግሞ ስራ ሊኖርባቸው ይችላል። የተወያዩትን ዘግተው ከዛ በኋላ ወደ ጥያቄ መግባት እንችላለን። ያንን ነው የምናደርገው እንጂ እኛ ኢንፎርስ ልናደርጋቸው አንችልም። ባልተወያየንበት ባልተሳተፍንበት ነገር ገብተን ምንድነው እናገራለሁ እንደዚህ የምንለው? ስለዚህ ተወያይተዋል። ያንን ኮንክሉዥን እውነቱ ነው ዳቂ በኋላ ላይ ስፕሬድ አውት አድርጎ ሀሳቡ ሁሉ ይጠፋል። በቃ የተዘጋጁ የተወያዩበትን ኮንክሉዥን እንደውም ሪባትል አላደረጉ። በዚህ በኮንክሉዥኑ ሪባትሉንም ሪፍሌክሽኑንም ያደርጋሉ። መጀመሪያ ላይ ይዝጉት። ከዛ በኋላ እኔና ዮሐድ ከፈለገ እንወያያለን፣ እንጠያየቃለን፣ የፈለገውን ማድረግ እንችላለን። ታንክ ዩ። እሺ ሰዓት ስላለቀ እሺ እንደዚህ እናድርግ። እሺ እኔ መጨረሻ ለመናገር ያህል ያው ሶስቱም ስለተናገሩ ማለት ነው። ያው እኛ ኦርቶዶክሳውያን ብንጠየቅም ደስ ብሎን መመለስ ስለምንችልና መልሱም ስላለን ዮሐዳ ዳጊን ይጠይቃል። ከጴንጤዎች ደግሞ አንድ ሰው እኔን ይጠይቀኝ ለመጠየቅ ዝግጁ ነኝ ከኮንክሉዥን በፊት ማለት ነው። ከዛ በኋላ የትኛውም ውይይት እንደሚታወቀው ከዛ የተነሱትን ሀሳብ ጠቅለል ይደረጋል ማለት ነው። ከመጠቅለሉ በፊት ግን እንደዛው ኦፕን እንዳለ ውይይቱ ክፍት እንደሆነ እዛው ውይይት ላይ ደግሞ ጥያቄ ይጠይቃሉ ማለት ነው። በነገራችን ላይ አያስኬድም የተነሳው ሀሳብ ራሱ ማለት ነው። ደናደሩ ብላችሁ ምናምን ዝጉትና ከዛን እንጠይቅ አይነት ይሆንብናል። እንደዚህ እናድርግ። እሺ እንትን ከሚል አንድ ቦታ አውርተዋል። እኔ ነኝ ቀር አንድ ቦታ ክፍት አድርጌያለሁ። ሶስት ሰው አውርተዋል። እኔ ቀር ሁለት ኦርቶዶክሳዊ አንድ ነገር ለማኛ አውርተዋል። አንድ ነገር ለእናንተ አይደለም። አንድ ቦታ ክፍት አድርጌያለሁ። አንድ ፕሮቴስታንት አፖሎጀቲክ የሆነ አፖሎጂስት የሚሰራ ሰው ካለ አስገቡ። እሱም ብቻ አስገቡ። ሌላ ሰው ምክንያቱም እንትን እንዲል ፌር እንዲሆን። እሺ ዳጊ በአንድ ደቂቃ ሀሳብ እንግለጥና እኔ ያለኝን ሀሳብ ነግሬያችሁ ካልተስማማችሁ በራሳችሁ ሀሳብ ትዘጋላችሁ። ኦኬ እኔ ወዳጄ ምን መሰለ፣ እንዲህ አይነት ውይይት ላይ ጨመቃ ሲበዛ ገብተህ ጥያቄ ጠይቀህ የተሰራውን ነገር ለማፍረስ የሚደረጉ ነገሮች አሉ። እንደዛ መሆን የለበትም። ለምንድን ነው አንዴ ካትክፈቱ አንድ ጊዜ ሰው እየገባ ነው። ለምን መሰለ፣ የተጀመረው ነገር በደንብ መልክ ይዞ ማለቅ አለበት። ገባ? አይዲያ ማስቀየር ማስረሳት የለባቸው። እኔ በእርግጥ መደምደሚያው ላይ በደንብ አድርጌ ያሳስባቸዋለሁ። እስካሁን የነበረው ውይይት ግን ሌላ ሰው የሚያወራ ሌላ ሰው የሚጠይቅ ከሆነ እኔ እና እሱ ይዘነው የመጣነው መስመር ያስረሳና ወደ ሌላ ዳይቨርት ያደርግብናል። ስለዚህ እንጨርስ፣ እኛ የምንጠይቅ ሰው ሲገባ ሚዩት አድርጉ የምትገቡ ሰዎች። ኦኬ ስለዚህ እሱ የሚያወራው ወዙ እንዳይጠፋ እኔ የሚያወራው ወዙ እንዳይጠፋ እንጨርሰው ውይይታችንን። ከዛ በኋላ ጥያቄ ካለ ደግሞ እንቀበላለን። አልቀበልም አላልኩኝም። ጥያቄ ቤታችሁን ዘግታችሁን የምታወሩት ስንባል ይኸው ቤታችሁ ድረስ መጣን። ከዚህ በላይ ምን ማድረግ እንዳለብን አላውቅም። ሌላ ዲቴይልስ ማውራት እንኳን አልፈልግም። እሺ ላቁም እዚህ ጋር። እሺ ስለዛ እንደሰማነው ከአንጌርሳም ዳጊም እንደተናገሩ ናቲም ዮሐድና ናቲ ተመሳሳይ ሀሳብ ነው ያለው። ሀሳቡ ከተዘጋ በኋላ ምንም አይነት ነገር ማስተላለፍ ጥቅም አልባ ነው ብለዋል። ካህንና ዳጊም ደግሞ ምን ብለዋል? ከተዘጋ በኋላ መጠየቅ እንፈልገው ስላሉ እንግዲህ ዮሐድን ባነሳው ሀሳብ ላይ እንሄድና ኮንክሉዥን ወይ ይሰጥ ሪባትል ወይ ያድርጉ። 5 ደቂቃ ልስጣችሁና ከዛም በኋላ ጥያቄ ብትቀበሉስ? እኔ ግን ለምን የናታኒም ፍላጎት አይሟላም ባይ ነኝ። ለናታኒም የናታኒም ፍላጎት ይሟላ፣ ለእኔ እኔ ፍላጎት ይሟላ አይሻልም? ናታኒ መጠየቅ ፈልጓል፣ ይጠየቅ። እኔ ከጥያቄና እንደጨረስኩ በኋላ ልጠይቅ። እያንዳንዳችሁ እሺ እሱ ላይ ጫና እንዳላሳድር ማለት ነው። ጥያቄ ይጨንቅሻል። በቃ እሺ በቃ አንጫነህ ፍላጎቱ ይሞላ ሲል እስካሁን ድረስ ምን ስናደርግ ነበር? ስንመካከር አንዴ እኔ ሳወራ እንትን አትበላ ፓፓ። አንዴ እሺ
አሁን ናታኔም እንደው ፍላጎቱ ይሟላ ምናምን ሲል ከላይ ጥሩ ደስ የሚል ነገር ይመስላል። ልክ መጽሐፍ ቅዱስ ብቻ ኢየሱስ ብቻ ብላ እንደሚሉት ማለት ነው። እናንተ እንደምትሉት ጸሎት መጽሐፋችሁ ላይ ማለት ነው። እሺ እያነበብከው ደር እንደውም አንድ ቀን ሊያድን ይችላል ማለት ነው። መጽሐፍ እንደዚህ ይችላል አንዴ እንዴ እያነበብከው ደር እኮ ነው ያልኩህ አባ ነው እንዴ ቢዩት አድርገው በቃ አሁን ምንድነው ጥያቄ ይህን ያህል መፍራትም ራሱ አስፈላጊ አይደለም። ይልቁንስ ግን እንደውም እኔ የውሃድ ከሚጠይቁ ለእኔ እና ለዳጊ 5 ደቂቃ ስጠንና ጥያቄ እንጨምር ብልስ ዳጊ ትስማማለህ? ከኮንክሉዥን በፊት ማለት ነው። እኛ እንጨርስ እኮ ያልኩት እኛማ ካልጨረስን መጨረስ እንችላለን እኮ ማን ያስቆመናል? አሁን እኛ እንችላለን። እኛ ማለት ነው ያልፈለግከው ማለት ነው መጠየቁን ሳይሆን የውሃድ ጠይቀ ሌላ ሰው መግባት አይችልም። ስለዚህ በቃ የውሃድ በቃ እንደዚህ ፈርቻለሁ ምናምን ብትል በቃ ያስኬዳል ማለት ነው። ካልፈራሁ እንዳልፈራ ማውቀው አሁን ነው። እኔም ጥያቄ ስላለኝ አሁን ነው ማውቀው 5 ደቂቃ ነው ሰጥቶ እንዲህ እናድርግ። የውሃድ ካልፈራ ሌላ ትንተናው ወደ ጥያቄ እሺ ቀድመህ ጠይቅ። ቆይ እኮ ልነግርህ ነው እኮ አንተ እኔን ትጠይቀኛለህ፣ የውሃድ አንተን ይጠይቃል ማለት ነው። ከኔ እናንተ ከጨረስን በኋላ የፈለገ ሰው ይጠይቀኛል፣ ችግር የለም። መጀመሪያ ግን እናንተ አይ ነው እኮ ይሄው አሁን ለምሳሌ እኔም ጥያቄ አለኝ፣ ግን ይሄው ወንድሜ ይጠይቅህ። ወዳጄ ሰላም ነው አይደለ? እኔ እናንተን ጨርስ። ጥያቄ ካለ 5 አይደለም 10 ደቂቃ ማርገ የምትፈልገውን ጠይቀኝ። ከአንተ በኋላ ደግሞ የፈለገው ኦርቶዶክሳዊ ሰልፍ ችግር የለብህም አይደል ወንድም? ቆይ አንዴ ዳጊ ካንተ ጋር ነው ዊት ማድረግ ፈልገው ካንተ ጋር ለሁለተኛ ጊዜ መጠየቅ ችግር የለብህም ወይስ አለብህ? መጠየቁ ላይ ራሱ ችግር አለብህ የለብህም? ጥያቄ ትፈራለህ ወይስ አትፈራ? በቃ ከሌለብህ አንተ ትፈራለህ እኔ አልፈራም። አንዴ እኮ ይኸውልህ አየህ በቃ አርቀህ እኮ ስለማታስብ ነው እኔ እንደማልፈራ ማሳየህ። አንተ ትጠይቀኛለህ እኔን፣ ከዛ የኔን ፋንታ ደግሞ ሲዮሐድ ይጠይቅህ አንተን። ካንተ ጋር ነው መጨረስ ፈልገው አንተ ጋር ጨርሳለህ። ከዮሐድ አልፈለግከውም ማለት ነው። ዮሐድ መጠበቅ የማይችል ከሆነ ከቸኮለ ይሄዳል። ለማንኛውም ከቸኮለ እኔ አልቸኮልኩኝ። አይ እንደ ሌላ ጊዜ ትወጣለህ ምናምን ብሎ ፈርቶም ሊሆን ይችላል። ሊሆን ይችላል እንግዲህ አትውጣ። እንደዛ ከሆነ አትውጣ፣ ጠብቃ። ምን አስቸኮልህ አንተ? አንዴ ገብተህበታል እንግዲህ አትውጣ። ምን አስቸኮልህ? ብቻህን ማውራት ጀመርክ። እሺ ቀጥል። 5 ደቂቃ የመጀመሪያው ነገር ምንድነው? በቃ እኛ ኮንክሉዥን እንሰጣለን። ለሌላ ጊዜ ግን ውይይት አሁን እዚህ ድረስ ራሱ በትዕግስት መቆየታችን እንደው ክርስቶስ በሚያውቀው በጣም በትዕግስት እንደው በጣም ታግሰን ስለሆነ ነው እንጂ እንደው የህፃን ውይይት ነው። አልዋሽህም ማለት ነው። ምንም የበሰለ 5 ደቂቃ እንጠይቅ ብለህ አይዲያ ያመጣኸው አንተ ነህ። እሺ እንጠይቅ ስልህ ምንድን ነው ህፃን የምትለኝ? አንተ እኮ አይዲያውን ያመጣኸው። በጺምም በምንም ትበልጠኛለህ። እኔ ግን ምንም እንትን አልሆንክም እና እስቲ ቆይ ተረጋጋ። ኤኒዌይስ ውይይት ተዘግቶ እኔ ሰምቼ አላውቅም። ውይይት ተዘግቶ እዛ ውይይት ላይ ጥያቄ አለኝ ቅድም እንዲህ ብለህ ነበረ። በነገራችን ላይ ምንም ማንም እዚህ ውስጥ ፋራ የለም እኮ እና መናገር ምናምን ማስተዋል እንችላለን። እሺ ምንድን ነው አልገባኝም። መደምደሚያ እየሰራህ ነው እያወራህ ነው አንተ እንደምታወራው እኔ ለምን የማላወራው አልገባኝም። ንገረኝ። ወይ ደቂቃ ምላስን ይበላል እንዴ ወንድም? እሺ ደቂቃ አድርግለት። የሆነ ነገር እያወራህ ነው። አይ ነው ደቂቃ ምናምን አይደለም። ቆይ ተረጋጋ። ምንድን ነው እያወራህ ያለው? አልገባኝም። ስለውይይቱ አስተያየት የሰጠህ ነው። ምክር አዘል አልፈልግም። ምን የሚገባኝ ነገር የምጠይቀኝ ከሆነ ለመጠየቅ ዝግጁ ነኝ። ጠይቀኝ። እኔ እናንተን ጨርስ ወንድ ሞራሉ ካለ ማለት ነው። ካልጠፋ አሁን አልቆብህ እኮ ነው ጥያቄ ከላይ ጠይቅልኝ እኮ የምትለው አልቆብህ ነው። ካላለቀበት ጠይቀኝ። እኔ ያለኝ ጥያቄ ለምሳሌ ኮንክሉዥን ይሰራ በቃ ዳጊሽ ይቅር ጥያቄው። እሺ እኔ አልጠይቅም ግን አላልቆም ወዳጅ ይሰራ በቃ እሺ። ወደ አልጠየቅም አላለም ዮሐድ ይጠይቀው። አልጠየቅም አለ አንዴ አልጠየቅም አላልኩም ብሏል። አሁን ዮሐድ ይጠይቀው። ቀጥል። 10 ደቂቃ በኋላ ዮሐድ እኮ አይሞትም እኮ እስከ 10 ደቂቃ አለ እኮ። የሚሄድበትም ሊኖር ይችላል። አልጠየቅም አላልክም አይደለ? የሚሄድበት ይኖራል። የሚሄድበት ካለ መሄድ ልጅ መያዝ አንችልም። በቃ ሜድብ ካለ ማጠቃለያ ችግር የለውም። ከዛ በኋላ ጠይቃለሁ ስላለ ችግር የለውም። በጣም ቆንጆ። እሺ ጌታ ሆይ እንደዚህ አይነት በእውነት የወረደ እንትን በስማ ናታንም ጥያቄ አለ ወይስ ጨርሳለህ? በቃ እሺ ኮንክሉዥን ይሰራና መጨረሻ ላይ ነው ያጠቃልላለሁ። ጥያቄ የለውም። ናታንም እኔ መጠየቅ ፈልጌ ነበር በናታንም አልፈለግም። እሺ ቀጥል። አጠቃልልና አጠቃልላለሁ። ደቂቃው ጀምሯል። ቀጥል ናታንም። እኔ አይደለሁም ማጠቃለሁ። አይ መጀመሪያ አንተ ጀምር አልከኝ። አሁን ደግሞ ይሄው ማጠቃለያውን አንተ ጀምር። አይ ቀጥል። እንደዚህ ብሎ ነገር የለም።
ማን አንተ ስላልክ እኮ አይደለም። አጠቃል ጨርስና አንተ አይደለም እንደ ጀመርኩ በኋላ እኔ አጠቃላለሁ እኮ አንተ ጀመርክ እኔ ቀጠልኩ፣ አንተ ጀመርክ እኔ ቀጠልኩ እያለ ሄደ። የመጨረሻው ላይ እኔ ነበርኩ እኮ የጠየቀው። አይ እንደዚህ አይነትማ ህግ ቢሰራ ውይይቱ ኮንክሉዥን ሳይሰጥ ጥያቄ እንቀበል ነበር። ስለዚህ ህጎች እየሰሩ ስላልሆነ እኔን ጀምር ብለህ አስጀምረኸኛል። አሁን ደግሞ አንተ ጀምር ብዬ ላስጀምርህ። ፌር እንሁን። ቀጥል። እሺ ጥሩ መልካም። እሺ ደቂቃ አስቀምጥልኝ እንደገና 10 ደቂቃ። this is ridiculous አንዳንዴ 10 ደቂቃ አስቀምጥልኝ እና በትልቁ አድርገኝ። መጀመሪያ ግን ደቂቃን ከማስቀመጥ በፊት መረጃ ሳሳይ እንትን እንዲል ማለት ነው። ይቅርታ ወዳጄ፣ በትልቁ አድርገኝ ማለት እሱንም በትልቁ ታደርገዋለህ መረጃ ሲያሳይ። ኦኬ ደቂቃውን አሁን ቪዲዮ ልክፈትና እስከ ከፍት ድረስ አይቁጠር። አንድ ጊዜ ቪዲዮ ልክፈትና ከዛ ይቁጠር። እሺ አሁን ደቂቃው ማስቀመጥ ይችላል። 9:40 ላይ ነው ኦልሬዲ ያለው። እሺ ቴንክ ዩ አመሰግናለሁ። ይሄ ቤተክርስቲያኒቷ መጽሐፍ ነው። የቤተክርስቲያኒቷ የጸሎት መጽሐፍ ነው። ቢሞቱ የትም ቤት የማይከፈት መጽሐፍ ነው። እስኪ ይክፈቱትና ያሳፍሩኝ። ይሄ መጽሐፍ አይከፈትም። በቤተክርስቲያኒቷ የታተመ ነው። ለ3 ጊዜ የታተመው በራሷ በቤተክርስቲያኒቷ ማተሚያ ቤት የታተመ ነው። የድርሳን አይደለም፣ ገድል አይደለም። ድርሳን ውስጥ ገድል ውስጥ ተደበቀ እንዳትለኝ እንዳትይ ማለት ነው። ለነገሩ ለነገርድነት ኑ እንወያይበት ብለው ከ2-3 በላይ ከ7 ጎረምሶች ውስጥ ጠርተዋል። ስለዚህ እሱም በገድልም ብሄድ ይችል ነበር፣ ግን አሁን በዚህ መጥቻለሁ። እዚህ 5ኛው አካባቢ 4ኛው አንቀጽ ላይ ስታነቡ ለሁለተኛም ጊዜ ይላል መጽሐፉ። እንደዚህ ሮቴት አድርጌ ላንብብላችሁ። ለሁለተኛም ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ለማን የተዘጋጀው? ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ነው። በዚህ መጽሐፍ አላምንበትም ምናምን ይታረማል ማለት አትችልም። አርማዋለች ቤተክርስቲያኒቷ። እስኪ ማረሟን ቼክ እናድርግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ ም በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታተሞ በአገልግሎት እንደዋለ የጸሎት መጽሐፉ ያወሳል ይላል። በጣም ጥሩ። የታረመ በሊቃውንቱ የሚታወቅ የቤተክርስቲያኒቷ መጽሐፍ ልክፈት። እሺ ቤተክርስቲያኒቷ ጽድቅን ስታወሳ አንድም ሰከንድ አንድም መስመር ላይ ጥምቀት አላለችም። ስለዚህ መቼም ጥምቀቱን ለድነት ነው እያወራ። እኛ ስለ ጽድቅ አላወራንም፣ እኛ ስለ እምነት አላወራንም ብትለኝ ያለ እምነት ጽድቅ አለ እንዴ? ያለ ጥምቀቱን እኮ መጨረሻ ላይ ድነት ልትብለው አይደል ያወራው? ጥምቀት ከተወራ ለምንድን ነው? ለድነት አይደል እንዴ? ጥምቀት ለምንድን ነው? ለመጠመቅ ነው እንዴ? አይደለም፣ ለድነት ነው። ስለዚህ አት ኤንድ ኦፍ ዘ ዴይ ስለ ድነት ነው የምናወራው። እምነትን ብናነሳ ስለ ድነት ነው፣ ጥምቀትን ብናወራ ስለ ድነት ነው። ይኸው በጽድቅ መንገድ 93 ገጽ ላይ ምን ብላለች ቤተክርስቲያኒቷ? ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካ፣ የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው ያለችው የኦርቶዶክስ ቤተክርስቲያን ነች። ከ5ቱ ሶላዎች አንዱ ማለት ነው። ብቻ ማለት ጀምራለች። ክርስቶስ ብቻ ባረመችው በሊቃውንቷ በፈተሰችው መጽሐፍ ለካህናት ለምዕመናን ባዘጋጀችው መጽሐፍ ላይ የሚጸደቀው ይኸው በክርስቶስ ብቻ ነው አለች። ግን እምነት ብቻም እኮ ይላሉ ጴንጤዎች። እምነት ብቻ እንላለን እንዴ? ከ5ቱ ሶላዎች አንዱን ብቻ ነው የወሰድነው ወይስ ሌላ ምን ጨምር? አረ ሌላ ምን ወስደናል። እሺ ደግሞ ቅዱስ ጳውሎስ ጽድቅ በምን በሃይማኖት ብቻ፣ ልክ ጴንጤዎች እንደሚሉት እምነት ብቻ። ሃይማኖት ማለት ሃይመነ ከሚል ግሪክ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ጳውሎስ ሌላ አስተማሪ ዲያቆኑ አሁን እዚህ ጋር የፈለገ ቢያወራ ቤተክርስቲያኒቷ ትሰማዋለች? አትሰማውም። ቤተክርስቲያኒቷ እሰማለሁ ያለችው በዚህ ገጽ ላይ ጳውሎስን ነው። በጣም ጥሩ። ይህንን ስትጽፍ ትክክል ስታረግ ጥሩ አድርገሻል እንላታለን። እዚሁ መጽሐፍ ላይ ደግሞ የተሳሳ በማለቷ ብቻ ቤተክርስቲያኒቷ ትክክል ነች ወይም ሙሉ መጽሐፍ ትክክል ነው ማለት ግን አይደለም። እዚህ ጋር ግን በጣም ትልቅ ማኑ ነክታለች። የጽድቅ መንገድን ካወራች በኋላ የሚቀጥለው ገጽ ላይ አብራርታው ይሆን? ምንም አላበራ። ጨረሰች። ጽድቅን ጨረሰችና ስለ መልካም ስራ ደግሞ ቀጠለች። አለቀ። እንዲያውም መልካም ስራን ስደመደመው ምናለች? ሃይማኖት እና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ መፈልገው ይህንን ነው። ርዕሳችን ዛሬ ስለ መልካም ስራ አይደለም፣ ስለ ሃይማኖት፣ ስለ ጽድቅ በጥምቀት ስለሚገኝ ጽድቅ ነው አይደለ? ወይም በእምነት ስለሚገኝ ጽድቅ ነው። ሃይማኖት ለመጽደቂያ which is እምነት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው፣ መጽደቂያ አይደለም እያለች ነው። ኦኬ፣ ስለዚህ ሃይማኖት መጽደቂያ ነው የምትለውን ፓርት ያዙልኝ። በጣም ጥሩ። አሁን ልቀጥል። ቅድም ወደ ተነሳንባቸው ሀሳቦች ያው የምፈጥነው ለዚህ ነው። አንደኛ ጴጥሮስ ላይ ቅድም ያለውን አንስቶ ነበር። ጥምቀት ማለት 8 አንደኛ ጴጥሮስ 3:21 ነው የሚዘሉት። ለምን እንደሚቆርጡ አይገባኝም። ሁለቴ ሲቆርጥ አይታችሁታል። ሐዋርያት ሥራ ላይም ቆርጧል፣ አንደኛ ጴጥሮስ ላይም ቆርጧል። አንደኛ ጴጥሮስ 3:20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይላል። ልክ ዕብራውያን 11 ላይ እንደሚናገረው ማለት ነው። መርከቡ ልክ አሁን ኢየሱስ ነው መርከቡ እንደምንለው። መርከብ ውስጥ ካልተገባ የጥፋት ውሃ የተባለው ሊያድን አይችልም። ይህም ምሳሌ ሆኖ እኮ ደግሞ ማለት ጥምቀት ምሳሌ ሆኖ ያድነናል እኮ ይላል። ትቀበላለህ ያለ እንዴ? ጥምቀት በእናንተ ቤት መጀመሪያ ምሳሌ ነው እንዴ? አማናዊ አይደል እንዴ ጥምቀት? ፋውል ጥምቀት ምሳሌ ነው አላችሁ እንዴ? መጨረሻ ላይ እናንተ እኮ እንደዚህ ያለ የምትቀበሉት
እናንተ እንደዛ አይደለም የምትቀበሉት። እናንተ ጥምቀት አማናዊ ነው ብላችሁ ነው የምትቀበሉት። ኦኬ አይደለም ካለ ወንድማችን በኋላ መዝጊያው ላይ ነግረናል። ስለዚህ ይሄ ጠቅስ ለአንተ አይረባህም፣ ለአንተ አይረባህም። ለማንኛውም ግን ጥምቀት የተባለ ውሃ የጥፋት ውሃ ነው። ዘፍጥረት ላይ እንደምትመለከቱት ያጠፋ ውሃ እንጂ ያዳነ ውሃ አይደለም። የዳኑት ቤተሰቦቹና ኖህ የዳኑት መርከብ ውስጥ በመግባት ነው እንጂ በእንትኑ አይደለም፣ በውሃ አይደለም የዳኑት። ሐዋርያ ሥራ 2:38 ላይ ያለውን ቅድም ስጠይቀኝ ግራ ጋብቶኝ ነበር። ምንድን ያልከው ምናምን ብዬ ላይክ ምንድን ያወራው የሚል ነገር አለ እንዴ ብዬ ራሴ የዘለልኩታል። ለካ ብራዘር ጠያቂው የማያውቀው ግራ ተጋብተህ ግራ ልታጋባ ስትል ወደ ራስ መለስኩልህ። ምን ይላሉ ፈረንጆች አልኩኝ ቅድም ጊቭ ሂም አ ቴስት ኦፍ ሂዝ ሜዲሲን ይላሉ። ላይክ አንዳንድ ጊዜ የራሱን ለራሱ ስትሰጠው ነው የሚገባው። ከዛ መለስኩና ምን አልኩት? ሐዋርያት 2:38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ የሚል ትእዛዝ ነው የነገራቸው እኮ። ምን ሰዓት ላይ ንስሐ ማነው ኃጢአታቸው ተሰረየ የሚለው ተገልጿል? እዚህ ላይ አልተገለጸም። ምን ማድረግ እንዳለባቸው ተነገራቸው እንጂ ልክ የሆነ ነገር ሲሆን እንትን ሆነ የሚል ግን ድምዳሜ አልተሰጠም። እዚህ ላይ ግን ምን ኃጢአትን ይሰራያል የሚለውን ግን እዛው ሐዋርያት ሥራ 10:43 ላይ እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት ለዚህ ነዋ ቅድም በኢየሱስ ስም ተጠመቁ ያለው። ለዚህ ነዋ ዲያቆኑ እሷን በኢየሱስ ስም የምትለውን አውጥቶ ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሎ አነበበው ቅድም። ለምንድን ነው በኢየሱስ ስም የዘለላት? ጉዳይ ያለው እሱ ጋር ነዋ። የኢየሱስ ስም የሌለበት ውሃ ሻወር ነው ብሮ የለም። ስሙ ነው ኃጢአትን ደሙ ነው ኃጢአትን ማጠብ የሚችለው። ይኸው በጥቅስ ዝም ብለን አይደለም ያወራ ነው። ስለዚህ ስሙን ሳትጠራ ዝም ብለህ ብትገባ አይሆንም። አጥማቂው በአብ በወልድ መንፈስ ቅዱስ ስም፣ ተጠማቂው የክርስቶስን ስም እየጠራ ማለት ኢየሱስ እያለ አይደለም። ለስሙ ክብር እየሰጠ ለስሙ እውቅና እየሰጠ በስሙ እያመነ ከዛ ቢጠመቅ አዎ ያ ስም ያጥበዋል፣ ያመነው ስም ያጥበዋል ማለት ነው። ስለዚህ የሚያጥብ ውሃ የለም ማለት ነው። ግራ የገባን ግን እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል። እስኪ እንመልስልኝ እባክህ። ጨርሻለሁ። ደቂቃ ከምናምን አለኝ። እንዲህ ልቀጥል። እሺ አምሰሩ የራሴ ጥፋት ነው። እሺ እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል ወይ? አሁን ለኦርቶዶክሶች ምንላቸው አይ አልዳናችሁ ብለን ለምን እንዴ? ያመነ የተጠመቀም ይድናል ይላል ቃሉ። አምነነዋል፣ ጌታን ተጠምቀናል። ለምንድን ነው ማንድ ነው ንገሩና። አይ ጥምቀት ያድናል እያልክ አልተጠመቅም። የት ቦታ ነው የሚለው? ተጠመቅ የሚለው በኢየሱስ ክርስቶስ ስም ተጠመቅ ነው የሚለው። ወይም ለጳውሎስ እንዳለው ስሙን እየጠራ ተጠመቃል እንጂ በእምነት እና ጥምቀት ያድናል እያልክ ተጠመቅ አይልም። ወይም ጥምቀት ያድናል እያልክ ተጠመቅ እኮ አይልም። ሐናንያ ለጳውሎስ የነገረው ጥምቀት ያድናል እያልክ ውስጥ ግብት ብለውጥ አይደለም ያለው እኮ። ለግዴን መናገር አለብን እንዴ? የለብንም እኮ እንጂ የታዘዝነው ኢየሱስ እመን ብሎሃል፣ ተጠመቅ ብሎናል፣ አድርገነዋል። አሁን ጥያቄው ድነናል ወይ? እንድንድልም ስለማይፈልጉ ወይም የእኛን መዳን መቀበል ስለማይፈልጉ ግን በዚህም በዛም ምን ጨመሩበት? አይ እዛ ጋ ያበቃም። ያመነ የተጠመቀ ይድናል እንዴ? በኦርቶዶክስ አይደለም እኮ። ሜሮን ሳትቀባ መዳን አለ እንዴ? ያለ ቁርባን መዳን አለ እንዴ? ያለ መልካም ስራና ያለ ፍትሐት መዳን አለ እንዴ? የለም እኮ። ስለዚህ አያበቃም። የኢየሱስ ትእዛዝ ጋር ኢየሱስ ተናግሮ ያስቀመጠው ጋር የሚያበቃ አይደለም። ያመነ የተጠመቀም አይድንም በኦርቶዶክስ። በወንጌል አማኞችስ ይድናል? ለምሳሌ እኔ ተጠምቄያለሁ እድናለሁ። ያዳነኝ ግን ጥምቀቱ አይደለም። እኛ የተጠመቀ አይድንም አላለም እኮ። ያጠመቁበት ውሃ ግን አይደለም ያዳነው ነው ያለው። አሁንም ደግሜ ልናገር፣ ፖለቲካ ልትሰሩ የምትፈልጉ የተጠመቀ አይድንም አላለም። ለምሳሌ ቅድም ምሳሌ ሰጥቻለሁ። ጌርሳምና እዚህ የተገኙ ወንጌል አማኞች እኮ በጠቅላላ ተጠምቀዋል እና አይድኑም እንዴ? ይድናሉ። እንደዛማ ካልን የራሳችንን አለመዳን እየሰበክን ነው ማለት ነው። ኖ ግን ያዳነን ግን ጥምቀቱ አይደለም እምነቱ ነው። በእምነት በኩል ያለው ቅድም ገላትያ ላይ ቀደም አንብቤዋለሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነውና። በምን የእግዚአብሔር ልጅ ሆንክ ተብዬ ስጠይቅ በውሃ አልልም። እኔ በውሃ አልልም። በእምነት በኩል የእግዚአብሔር ልጅ ሆንኩት። ግን የእግዚአብሔር ልጅ ስሆን ከክርስቶስ ጋር አንድ ሆኛለሁ ወይ? አዎ ሆኛለሁ። ከክርስቶስ ጋር አንድ የሆነ አይጠመቅም እንዴ? ይጠመቃል እኮ። ለምንድን እንዴ? ክርስቶስ እኮ ትእዛዝ ነው። ትእዛዙ ኦፕሽናል አይደለም። ጥምቀት አማርጠ ላርግ አላርግ እያልክ የምታደርገው አይደለም። ኦፕሽናል አይደለም። ስለዚህ አምነናል። በማመናችን ያገኘነው የዘላለም ሕይወት እንዳለ ዮሐንስ 1:12 ላይ ይነግረናል። የእግዚአብሔር ልጆች የእግዚአብሔር ደቀ መዝሙሮች ናቸው። በእምነት እስኪ ደቀ መዝሙርነት ይገኛል ያልክበትን አምጣለኝ። ገጭ አረኩለት። በእምነት የእግዚአብሔር ልጅ መሆን ማለት በእምነት ደቀ መዝሙር መሆን ማለት ነው። ልጆቹ ደቀ መዝሙሮቹ አይደሉም ብሎ ወይ ደግሞ ይንገረንና መሳቅን ቀጠል ማለት ነው። ልጆቹ እኮ ደቀ መዝሙሮቹ ናቸው ብራዘር፣ ይህንን ካላወቅ ማለት ነው። ስለዚህ ዮሐንስ 1:12 ላይ እንደሚናገረው ለተቀበሉት ሁሉ በስሙ ለሚያምኑ። አቤት ስሙ ሳይገባ የለም አንተዬ፣ የለም። ምኑን ታምነዋለህ ታዲያ? ያመነ የተጠመቀ ሲል ምኑን ነው እንዴ? ማንነቱን እኮ ነው፣ ስሙን እኮ ነው። ይሄ ኃጢአት ማጠብ የሚችለውን እኮ ማለት ነው። ታዲያ ስሙን ሳትቀበል ኢየሱስ ተቀብያለሁ ብሎ ነገር አለ እንዴ? አይደለም።
ስለ ኢየሱስን መቀበል ስሙንም መቀበል ነው። ኢየሱስን አልፈልግም እኔ ስሙ ብቻ የሚባል ነገር የለም፣ ወይም ስሙን እፈልጋለሁ ኢየሱስን አልፈልግም ብሎ ነገር የለም። ግን የተቀበሉት ግን ወዲያውኑ አውቶማቲካሊ ለሚያምኑ አውቶማቲካሊ ለሚለው ማስረጃ ስጣለሁ ጊዜ ስላለቀ ነው እንጂ ለዚህችም ለአውቶማቲካሊ የምትለው ቃልም ማስረጃ በቤተክርስቲያናቸው ሰጣቸዋል፣ በሌላ መንገድ ቅጽበታዊ ድነት እንዳለ እንደሚናገሩ። ለማንኛውም ግን ማጠቃለያ ይሄ ምንድነው? የተቀበሉት በስሙ ያመኑት እነዛ ልጆች ሆናችሁ የተባሉት ደቀ መዝሙር ናቸው። ስለዚህ በእምነት ደቀ መዝሙርነት ይገኛል። ስለዚህ ምዕራፍ 3ን ምዕራፍ 1 ይቀድመዋል። ዮሐንስ ምዕራፍ 3 ላይ ልትሄድ ከሆነ ወይ 3ን እኮ 1 ይቀድመዋል ብራዘር። ስለዚህ አንድን ሚሽር 3 የለም። አንድ ላይ የተቀበሉት ይሆናል ብሎ እዛ ጋር ደግሞ የተጠመቁ ብሎ ሊቀይረው ኢየሱስ ትምህርቱን አይችልም። ይሄ ነው እንግዲህ ዮሐንስ ምዕራፍ 3 ላይ ሄዶ ምዕራፍ 1 ላይ የተናገረውን አይሽረውም። ምዕራፍ 1 ላይ የተቀበሉ ምዕራፍ 3 ላይ የተጠመቁ ብሎ ዮሐንስ አይቀይረውም፣ ኢየሱስም አልቀየረውም። አዎ ስለዚህ ምዕራፍ 3 ላይ ሄደ በውሃ ያለ ውልደት ልታወራኝ ከሆነ ምዕራፍ 1ን ይሽርብሃል። ስለዚህ አንተን የተሳሳትከው ማለት ነው። የሚጋጭ እግዚአብሔር ቃል የለም። ምዕራፍ 1 ላይ ያለው ኮንቲኒቲ ነው ምዕራፍ 3። ለዛ ነው ኢየሱስን በማመን 3:16 ላይ እንደሚናገረው እሱን በማመን የዘላለም ሕይወት እንዳለ አስረግጦ ራሱ ኢየሱስም የተናገረው። ጨርሻለሁ። እሺ ሰዓት በትልቁ ላድርጋ እንደሱ ወይስ ኖርማል ነው? ችግር የለውም በትልቁም ብታደርገኝ ማለት ነው። እኔ 10 ደቂቃውን ማጠቃለያ እስክሰጥ እየሰጠው እንግዲህ ታች ያላችሁ ክርስቲያኖች ለዚህ ታማሚ እንግዲህ ጸሎት አድርጉለት ማለት ነው። ይሄ እንደው ሌላው መንፈስ ብቻ ሳይሆን እንደው በሽታም ስለሆነ ማለት ነው። ይሄ ትልቅ ምኞታችን ነው። እግዚአብሔር ይፈውስ ይማረ። ኤኒዌይስ የመጀመሪያው ካነሳው ነገር ልጀምርና የሆነ የመጽሐፍ ስክሪንሻት አመጣና መጽሐፉ የለውም ዞር ብሎ አይቶት አያውቅም። በነገራችን ላይ እሱ መጽሐፍ ላይ ስለ ጥምቀት ስለ መልካም ስራ የተናገረውን አንብብላቸው ቤት ከፍተ ማለት ነው። እና ቤተክርስቲያን እምነቷን እኔም የተናገርኩትን ቁልጭ አድርጋ አስቀምጣለች ማለት ነው። እና እዛ ያንን መጽሐፍ አመጣና ምን የሚል አመጣ? በታርሞና ተስተካክሎ የወጣ የታተመ የሚል ክፍል አመጣና የማይታተም ነው ማነው የማይታረም ነው ምን አለ አይልም። የአማርኛም ችግር አለብን እንደሚመስለኝ ከሆነ ማለት ነው። እንግዲህ በእንግሊዝኛ ደግሞ ትራንስሌት አስደርገን እንልክልሃለን ማለት ነው። የሚለው ታርሞ ወጣ አለ። በቃ ሊታረም የሚችል ነገር እንደሆነ ግልጽ ነው። ኦኬ አንደኛ መሰረታዊ ትምህርቴ መግለጫዬ ጉባኤ ነው አላለች። የጸሎት መጽሐፍ ነው እና የሆኑ የቃላት ስህተቶች ሊኖሩ ይችላሉ በመጀመሪያ ደረጃ ማለት ነው። እንደው ከተገኙም ሊታረሙ እንደሚችሉ የሚያሳይ እንጂ ጭራሽ እንደው አይታረምም ብሎ የተጻፈበትን ቦታ አላመጣም። ግን እዛው መጽሐፍ ላይ ስለ ጥምቀት በቃ የተናገረው በቃ ሰው ዳግመኛ የሚወለደው በጥምቀት እንደሆነ በቃ በግልጽ አስቀምጧል። መናፍቅ ስንላችሁ ዝም ብለን አይደለም፣ መጽሐፍ ቅዱሱን ብቻ ሳይሆን የእኛንም መጽሐፍ ገንጥላችሁ ስለምታነቡት ነው። ልክ አሁን